ሰላም ጤና ይስጥልኝ ክቡራት ተመልካቾቻችን የምትከታተሉት ትግራይ ሚዲያውስ ነው። ከዚህ ከዋሽንግተን ዲሲ ስቱዲዮአችን በኢትዮጵያ ወቅታዊ ሁኔታዎች ዙሪያ ለመወያየት እዚህ አጠገቤ አሉላ ሰለሞን ይገኛል። ፕሮግራማችን አብራችሁን ቆይታችሁን ተከታተሉ በክብር ጋብዛችኋለሁ። አሉላ እንኳን ደህና መጣ። አመሰግናለሁ። እንኳን ደህና ቆየኝ ስታሊን። በጣም ጥሩ። የዛሬ ጠቅላይ ሚኒስትር አብይ ፓርላማው ውሎ ተከታትለዋል ብዬ ገምታለሁ። ምንድነው የፓርላማው ቅርጽ ምን ይመስላል? ፓርላማው ሪሊ የኢትዮጵያን ሪያሊቲ የሚያንጸባርቅ ይመስላል? አሁን ለምሳሌ በአማራ ክልል በተለያዩ አካባቢዎች በሰላማዊ ሰልፍ ሲናጥ አይተናል። ከፍተኛ ተቃውሞ በፌደራል መንግስት በተለይ ደግሞ በአዴፓ ብልጽግና በጠቅላይ ሚኒስትሩ ሲንጸባረቅ ነበር። ፓርላማ ሲመጣ ግን ይሄን ህዝብ የሚወክለው ፓርላማ ላይ ያለው ህዝብ ጭጭ ብሎ ተቃውሞ ሲያሰማ የነበረው ከአንድ ክልል ብቻ ከትግራይ ክልል እንደነበር አይተናል። ምንድነው ይሄ ሁላ በፓርላማ እየታየ ያለው ሁኔታ እንዴት አየው? ኮሎኔል አብይ ያደረጉት ንግግር ወይም ለጥያቄዎች የሰጡት መልስ ሙሉ ለሙሉ አልተከታተልኩትም፣ አላየሁትም፣ ብዙም እንትኑም አልነበረኝም ኢንትረስቱም። ግን ሰመሪ ነገር ከሰዎች ተቀብያለሁ። እንዲሁም በተወሰነ መልኩ በተመረጡ በተለይ ትግራይን በሚመለከት በሰጧቸው መልሶች ከትግራይ ተወካዮች የቀረቡላቸው ማለት ነው ለማየት ሞክሬያለሁ። ምክንያቱ አሁን በተቃውሞ ደረጃ የተሰለፈና ጠቅላይ ሚኒስትሩን ቻሌንጅ የሚያደርግ ኃይል ብቻ ነው ማየት የምፈልገው እኔ። ዝም ብሎ ይሄ የፓርላማ ወንበር የሚያሞቀው ፓርላማ ወንበር ሞልቶ እዛ በቃ የሚያጨበጭበው አይደለም። ምክንያቱ አገሪቱ ያለችበት ሁኔታ ለጭብጨባና ለወንበር ማሞቂያ ጊዜ የለም፣ ሃይ ታይም አሁን። ስለዚህ በእንደዚህ አይነት ሁኔታ ላይ ሆነን የጠቅላይ ሚኒስትሩ ዝም ብሎ የተንዛዛ ንግግርም ለማዳመጥ ብዙም ፍላጎቱ የለኝም። ከተለመደው የተለየ ነገርም አላቸው ብዬ አላስብም። ያቅምም ጉዳይ አለ በዛ ላይ እና ሰመሪ ነገር አግኝቻለሁ። በጽሁፍ ሰው ልኮልኛል የተከታተሉ። ሰዓቱም እንደምታውቀው አይመችም እዚህ ሆነን ለመከታተል በሰዓቱ። on top of that ደግሞ ሌላው የፓርላማ አባል ሊለው የሚችል ነገር ይኖራል ብዬ አላምንም። አንተም ገልጸዋል። ፓርላማው ምን ይመስላል አሁን? ፓርላማው የአገሪቱ ሁኔታ ነጸብራቅ ነው ወይ ካልከኝ አይደለም። ባለፈው 2 አመት ኮሎኔል አብይ ወደ ኃላፊነት መጥተው በቆዩባቸው ጊዜያቶች ካየኸው የትግራይ ህዝብ በተደጋጋሚ እዚህ ሀገር ህግ እየተጣሰ ነው፣ ዜጎች የመኖር ዋስትናቸው እየተነፈጉ ነው፣ ህገ መንግስት ተጥሷል፣ በሰላም ወጥቶ መግባት እየተቻለ አይደለም፣ መንገድ ተዘግቷል፣ ዜጎች በማንነታቸው ምክንያት ኢላማ እየተደረጉ ነው፣ እየተገደሉ ነው፣ እየታፈኑ ነው፣ እየተዘረፉ ነው፣ ከስልጣን እየተባረሩ ነው፣ የህግ የበላይነት የሚባል በአገሪቱ ጠፍቷል፣ ስርዓት አልበኝነት እየነገሰ ነው የሚል ለ2 አመታት እየታገለ መጥቷል። አሁን ሌላው እየተቀላቀለ ነው ወደዚህ ትግል። ሌላው ኢትዮጵያዊ አሁን አይኑን እየከፈተ ነው፣ እያየ ነው። አይኑን እንዲከፍት ያደረገው የትግራይ ህዝብ በተደጋጋሚ ይለው የነበረ ነገር ተረድቶ አይደለም። ችግሩ አሁን አፍጦና ግጦ ሁሉም ቦታ ላይ እየመጣ ስለሆነና ለዚህ መፍትሄ የሚሰጥ አቅም ያለው ብቁ አመራር በአገሪቱ እንደሌለ መንግስት የለም የሚባል ነገር ላይም ድምዳሜ መድረስ ስለጀመረ ነው። በነገራችን ላይ መንግስት የለም የሚባል ድምዳሜ በጣም አደገኛ ነው በአንድ ሀገር። አንድ ህዝብ መንግስት የለም ካለ ችግር ነው። ያ ሀገር በጣም አስፈሪ ሀገር ነው። ምክንያቱም መንግስት የለም የሚል ዜጋ ራሱን ለመጠበቅ አማራጮች ማየት ይጀምራል። ከህግ ውጭም ምንም አይነት አማራጮች ሁሉ ተጠቅመዋል። መንግስት የለም ብሎ የሚያስብ ደግሞ መፈንጨትና ስርዓት አልበኝነቱን ተጠቅሞ መዝረፍ መግደል የሚፈልግ ደግሞ ሙሉ ለሙሉ ወደዚህ ተግባር ይገባል ማለት ነው። እና በእንደዚህ አይነት ሁኔታ ያለ ህብረተሰብ ስለሆነ አሁን በየአካባቢው ፈንድቶ የህዝብ ተቃውሞና አመጽ እየተቀጣጠለ ነው ያለው። ምናልባት አሁን ጠቅላይ ሚኒስትሩ በቤተ መንግስታት ዙሪያ አካባቢ ብቻ ያለው ውበት እየኖሩ ከሆነ እንጂ ፓርላማ ቀርቦ ራሱ ለመናገርም ጊዜ የሚሰጥበት አይደለም። አሁን በጣም አስቸጋሪ ሁኔታ ነው ያለው በአገሪቱ። ስለዚህ ይህ ሪያሊቲ የትግራይ ህዝብ ለ2 አመት ሲገልጸው የነበረ ሪያሊቲ ሌላው እየተቀላቀለው ነው። ወደ ፓርላማ ስንመጣ ግን ፓርላማ ላይ የትግራይ ተወካዮች እንደራሴዎች አሁንም ላለፉት 2 አመታትም ሲያደርጉ የነበሩት ነገር ነው የቀጠሉት። በተቃዋሚነት መንግስትን ቻሌንጅ በማድረግ ነበር የቀጠሉት። ይሄ የትግራይ ህዝብ ሪያሊቲ የሚያንጸባርቅ ነው። የትግራይ ህዝብ ያልተቀበላቸው ህጎች በፓርላማ ሲቃወሙ ነበር፣ በጽናት ቆመው ማለት ነው። ሌላው
ከትግራይ ውጭ ያለው አካባቢ ህዝቡ ያንጸባረቀው ያለ ነገር ግን ፓርላማ ላይ ያሉ ተወካዮቹ ግን እየገለጹለት አይደለም ለምሳሌ አማራ አንስታል አማራ ክልል በሰላማዊ ሰልፍ ሲናጥ ነው የሰነበተው በተቃውሞ ማለት ነው ሰላማዊ ሰልፍ ሲባል ዝም ብሎ ሰላማዊ ሰልፍ አይደለም የተቃውሞ ሰልፍ ነው መንግስትን በጣም አጥብቆ ያወገዘበት ጠቅላይ ሚኒስቴሩን በብዙ ቃላቶች እና በጠቅላይ ሚኒስቴሩ አካባቢ ያሉ ሰዎችን አጥብቆ የኮነነበትና ያወገዘበት ላፊ ሄዶም እስከ ማስጠንቀቂያ የደረሰበት ሁኔታ ነበር እነዚህ ሁሉ ስታይ በፓርላማ ውስጥ ይሄ ነገር ይንጸባረቃል ብለ ተጠብቅ ነበር አማራ ክልልን ወክለው የገቡ ሰዎች እነዚህ ሰዎች ግን አሁን የተፈጠረው ህገወጥ የሆነ ብልጽግና የተባለ እንትን ውስጥ እዛው ስለገቡ እዛ ባስኬት ውስጥ ስለገቡ ቅርጫት ውስጥ ስለገቡ ያላቸው አማራጭ ለብልጽግና ለተባለ ፓርቲና እንመራዋለን ለሚሉ ሰዎች ማሸርገድ ብቻ ነው ስለዚህ ሪያሊቲው ተቀይሯል ነገር ግን በፓርላማ ያሉ ተወካዮች ግን ይሄንን ሪያሊቲ የማንጸባረቅ ድፍረቱ አላገኙም ይህ አጠቃላይ የፖለቲካ ችግራችን እንደሆነ ይገባኛል የፖለቲካችን የቤሊ ፖለቲካ ነው ኦልሞስት ማለት ይቻላል ኢትዮጵያ ውስጥ ያለው ፖለቲካ የሆድ ፖለቲካ ነው አንድ ሰው በነጻነት የፈለገውን ነገር የሚናገር አቅም ሲኖረው ነው ከሆድ ባለፈ ለክብርና ለህዝቡ ለወከለው ህዝብ ክብር የፈለገ ነገር ይቀራል ስልጣንም ይቀራል ፈለገ ደሞዝም ሊቀር ይችላል ቤትም ሊቀር ይችላል መኪናም ሊቀር ይችላል ግን ቀና ብዬ አንገቴን ቀና አድርጌ የህዝቤን ጥያቄና የህዝቤን ሮሮ አሰምቼ በክብር መኖር ይሻለኛል የሚል አለ ግፋቢል ደግሞ ይሄ ስራ አጣለው አቅም አለኝ የትም ቦታ ሄጄ ሰርቼ መኖር ይችላል ባለኝ አቅም ባለኝ ጭንቅላት ነገር ግን ፓርላማው ላይ ያሉ ሰዎች የዚህ አይነት እንትን አይደሉም መገለጫ አይደሉም ይሄ የንቅዘት እንትን አሁን የመጣ ነገር አይደለም የቆየ ነገር ነው ፖለቲካችን በዚህ ደረጃ መውረዱ በተለይ ደግሞ ኮሎኔል አቢይ ሰዎችን በጥቅም በመሬት በገንዘብ በመኪና የመደለል ችሎታ የተካኑበት ነው ጠቅላይ ሚኒስቴር ከሆኑ በኋላ ብቻ ሳይሆን ከዛ በፊትም በነበረ እንትናቸው ሰዎች የሚሰሩት ዋናው ጉዳይ ትተው በአብረቅራቂ ነገሮች በሻይ በመናምን በማኪያቶ ዙሪያ በቡና ማፊያ ምናምን ዝም ብሎ ጥቃቅን ነገሮች በማቅረብ ሰራተኞችን የመደለል ቲፎዞ የመፍጠር ኔትወርክ የመፍጠር ነገር አካሄድ የቆያ ሰራራቸው ነው ስለዚህ አሁን እንዳልኩ የሀገሪቱ ፖለቲካም እንደዛ አይነት ችግር ውስጥ ያለ ፖለቲካ ስለሆነ በቀላሉ ለኮሎኔል አቢይ ይሄ ነገር ምቹ ሆኖላቸዋል ታሳውስ እንደሆነ በፓርላማ አንድ የቀረበ ጸድቋል አልጸደቀም አላስታውስም ብዙም ስለማልከታተለው ነው የመንግስት ባለስልጣናት ጥቅም በሚመለከት ነበር ተጨማሪ ደሞዝ ተጨማሪ የቤት ተጨማሪ የመኪና ምናምን የሚል ማለት ይሄ አሁን አገሪቱ ካለችበት የኢኮኖሚ ሁኔታ የኑሮ ውድነት ሁኔታ የህዝቡ ሮሮ አንፃር ቀዳሚ ሊሆን የሚገባው ጉዳይ አልነበረም ይሄ ግን የሚያሳየው ምንድነው ጥቅም ሰጥተህ በቁጥጥር ስር የማዋል ሰዎችን ማለት ነው እነዚህ ሰዎች በአቅም በብዙ እጥፍ ከጠቅላይ ሚኒስቴሩ ይበልጣሉ አንዳንዶቹ ምናቃቸው ስመጥር የሆኑ በተለያዩ አካዳሚያዊ ተቋሞች የሰሩ ጥናቶች ያደረጉ ሰዎች ናቸው አሁን ለጠቅላይ ሚኒስቴሩ አፋሽ አጎንባሽ ሆነው ያገለግሉ ያሉት ስለዚህ ጥቅም ይቀርብላቸውና በዚህ ጥቅም ታስረው ነው የሚኖሩት በሚኒስቴሮች ብትሄድም የዚህ አይነት ነው የምታየው ወደ ፓርላማ ስቴድም እንደዚህ አይነት ነገር ነው የምታየው ስለዚህ ይህ በሆነበት ሁኔታ ፓርላሜንቱ የህዝቡ እንደ ራሴ እንደመሆኑ የህዝቡ ነጸብራቅ የሪያሊቲው ነጸብራቅ መሆን ሲገባው አልሆነም ይሄንን አላገኘውም በዛ ላይ ደግሞ ባዶ ነበር ታሳውስ እንደሆነ ጠቅላይ ሚኒስቴር ንግግር ያደርጋል ሲባል በኢትዮጵያ ሁሉም ነገር ነበር የሚቆመው ቶና ፓርላማ አቶ መለስ ዜናዊ ጠቅላይ ሚኒስቴር በነበሩበት ጊዜ አስተዋውሳለሁ እኔ በጣም ማቃቸው በቅርብ ኢህአዴግን የሚቃወሙ ሰዎች ግን ስራቸውንም ምግባቸውንም እንትናቸውንም ጥለው ቁጭ ብለው ቴሌቪዥን ላይ የሚያፈጡበት ጊዜ ነበር አሁን ይህ አፕታይት የለም ጠቅላይ ሚኒስቴሩ ሲጀመር ለሀገሪቱ አንገብጋቢ የሆኑ ጉዳዮች ትተው አሁን የዛሬውን ካየሁ እንኳን ስለ አበባ መሰረቅ ነበር ያወሩት ባለፈውም የደቡብ ተወካዮች ሰብስበው ይህ የመሰለ ቤተ መንግስት ገንብተናል ይሄ ምልክት ነው የመበልጸጋችን ብልጽግናው ካሁን በኋላ አይቆም የሚባል ነገር ንግግር አለ በተደጋጋሚ የሚናገሩት ውስጣቸው ደግሞ የመረበሽ ነገር እንዳላቸው ግን ማየት ትችላለህ የሞት ሽረት ላይ ነው ያለ ነው ይላሉ በአንድ በኩል ደግሞ አዲስ አበባን አስውበናል ቤተ መንግስት አስውበናል እየበለጸግን ነው በሌላ በኩል ደግሞ ህዝቡን ያስፈራሩታል ይሄንን ነገር አልፈ ሄዳለው ብትል የለየለት እንትን ውስጥ እንገባለን የማለት ነገር ስለዚህ የመረበሽ አለ
ለማረጋጋት የምትሞክርበት መንገድ ደግሞ የቤተ መንግስቱ ውበትና የአዲስ አበባ አበባዎችና ምናምን ነገር እንደዚህ ማለት ነው። ስለዚህ ሁሉ አጠቃላይ ስታየው የፓርላማው ክፍት መሆን ባዶ መሆን የጠቅላይ ሚኒስቴሩ የረባ ንግግር አለመኖር የአቅም ውሱንነት በተለይ ደግሞ ከሁለት ዓመት በፊት የመጀመሪያ ኢንትሮዳክሽናቸው ወደ ፓርላሜንቱ እንደ ጠቅላይ ሚኒስቴር ሆነው ሲቀርቡ የዋሹት ፓርላሜንት ነው በነገራችን ላይ ካሁን በፊት ቲኤምኤች ላይ ቀርበን ከትምህርት ማስረጃዎቻቸው ጋር በተያያዘ ተወያይተናል ታስታውስ እንደሆነ ይሄንን ፓርላሜንት ዋሽተውታል ባጭሩ የሌላቸውን የትምህርት ማስረጃ በወቅቱ የሌለ ኮሌጅ በወቅቱ የሌለ የዲግሪ ፕሮግራም እንደተቀበሉ በፓርላማው ላይ የፓርላማ የሚያቀርበው ፕሮፋይል መቼም እሳቸው የሰጡት እንጂ ሌላ ያመጣው አይደለም እሳቸውም ማስተካከል ይችላሉ መብታቸው ነው ለኢትዮጵያ ሕዝብ ክብር ካላቸው አይ ይሄ ነገር ስህተት ነው ነገ ጧትም ተጠያቂ ሆንበታለሁ ፓርላማው ጥርስ ካለው የአገሪቱ ሕግ ጥርስ ያለው ከሆነኮ በሌላ ሀገር ታስታውስ እንደሆነ አንድ የኢራን ሚኒስቴር የክብር ዶክትሬት ነው ለዛው ሪል ዶክትሬት አይደለም ኦነራሪ ዶክትሬት ተሰጥቶኛል ከኦክስፎርድ ብሎ ተናግሮ አቀርብ ሲባል የለም ማስረጃው ሳያቀርብ ሲቀር ወዲያው ነው የተባረረው ከሚኒስቴርነት ይህ ሰውዬ ለክብር ዶክትሬት ሲል ሚኒስቴርነቱን ያጣው ስለዚህ እንደዚህ አይነት ሪል የሆነ ጠንቅቆ የሚይዝ ጠበቅ አርጎ የሚይዝ አሰራር ቢኖር ኖሮ ችግር ውስጥ ገባለው ብሎ ወዲያውኑ ማስተካከል ይችሉ ነበር አይ እንዲህ የተባለው ስተት ነው በ1994 ዓመተ ምህረት ሃይ ስኩል እንኳን አልጨረስኩም አይደለም ዲግሪ ሊኖረኝ ለዛውም ከሌለ ማይክሮሊንክ በዛው ወቅት የለም የዲግሪ ፕሮግራም በኮምፒውተር ኢንጂነሪንግ የሚባል የለውም ስለዚህ አይ ስተት ነው በ1996 ነው ሃይ ስኩል የጨረስኩት ራሱ 94 የሚባል ዲግሪ አይደለም ሃይ ስኩል ራሱ አልጨረስኩም ብለው ያንን ነገር ማስተካከል ይችሉ ነበር ግን በፓርላማው የመጀመሪያው ውሸታቸው የጠቅላይ ሚኒስቴሩ የማታለል ተግባር የፈጸሙበት ፓርላማ ነው ይሄ ፓርላማ ከሁለት ዓመት በፊት ወጥተው ቃለ መሐላ ሲፈጽሙ በ1994 የመጀመሪያ ዲግሪ ተመረቁ ይላል በ1997 ከደቡብ አፍሪካ በክሪፕቶግራፊ በፖስት ግራጁዌት ዲፕሎማ አድቫንስድ ፖስት ግራጁዌት ዲፕሎማ ይላል አሁን ይገባኛል ለምን እንደዋሹ ሰው ቢጠይቀኝ እኔ በደንብ አድርጌ መናገር እችላለሁ ማስረጃዎችም ስላሉ ነው መጀመሪያ ዋናው ምክንያት የዋሹበት ፓርላሜንቱን በ1997 የ6 ወር ስልጠና ነው በክሪፕቶግራፊ የወሰዱት ከደቡብ አፍሪካ ስልጠና ነው ኮርስ ታውቃለህ ዲፕሎማ ምናምን የሚባል ነገር የለውም ኮርስ ነው ይሄንን የ6 ወር ኮርስ ግን በፖስት ግራጁዌት አድቫንስድ ዲፕሎማ ብለው ማስመዝገብ ነበረባቸው እንደዛ ብለው ሲያስመዘግቡት የግድ ፈረስት ዲግሪ ሊኖር ይገባል ከዛ በፊት ሰውየው ግን በዛው ወቅት ፈረስት ዲግሪ የላቸው ስለዚህ በ1994 ፈረስት ዲግሪ ያስቀምጠው የውሸት በ1997 ፖስት ግራጁዌት አድቫንስድ ዲፕሎማ በክሪፕቶግራፊ ማለት ነበረባቸው ከዛ ያለ ይቀጥላል እስከ ፒኤችዲ ያለው ውሸት ነው ያው እንደምታውቀው የትምህርት ደረጃዎች መሰረት አላቸው አንድ ሰው ዘሎ ፒኤችዲ ሊይዝ አይችልም የመጀመሪያው መሰረቱ ውሸት ከሆነ ሌላውም በዛ ልክ ውሸት ይሆናል ማለት ነው ስለዚህ ይህ በመናይበት ፓርላሜንቱ የዋሹበት ቦታ ነው ጠቅላይ ሚኒስቴሩ ለመጀመሪያ ጊዜ ስልጣን ላይ ሲመጡ ማለት ነው በሂደት ግን ደግሞ እንደገና ወደ ፌዝ ልትለው የምችል ወደ ቀልድ የቧልት ማዕከል ነው ያደረጉት እኔ እንዲህ አትበሉኝ አሁን የዛሬውን ካየህ አበባዎች ተሰርቀዋል በጣም ክሪቲካል የሆኑ ጥያቄዎች ቀርበዋል ከትግራይ ተወካዮች የቻይና የኢንቨስትመንት ልኡካን ቡድን ያጋጠመው ኦልሞስት ታግተው ነው እንዳይሄዱ የተደረጉት የትግራይ ክልል ምክትል ፕሬዝዳንትና በምክትል ፕሬዝዳንት ማዕረግ የከተማ ልማት የንግድና ኢንዱስትሪ የሆኑት ዶክተር አብርሃም ተከስተ አዲስ አበባ ሄደው ነው የተፈራረሙት ስለተከለከለ ማለት እኛ እቺ ዝም ብላ ሲምፕል ኢንሲደንት ናት ብለዋል በዛሬው ንግግራቸው እና ደግሞ የሚመለከተው አካል ሌላ ነው የሚመለከተው አካል እንትን ይበልበት ግን ከትግራይ ጋር ያለንን አጠቃላይ እንትን የሚገልጽ አድርጋቸው አትወሰዱት ብለዋል እንደዛ አይነት ፍላጎትም የለንም እኛ ወደ ትግራይ የሚሄድ ኢንቨስትመንት ብሎክ የማድረግ ብለዋል አምባሳደር ማርቆስ ተክሌ ይህንን ነገር በማስረዳታቸው ስለዚህ ጉዳይ ኤክስፕላኔሽን በመስጠታቸው ከኃላፊነታቸው ተነስተዋል ስለዚህ ሲምፕል ኢንሲደንት ከሆነ ለምን እኚህ ሰውዬ ለዛውም ኤክስፕላኔሽን የሰጡት ከኢንሲደንቱ ጋር በተያያዘ የኢንሲደንቱ ባለ ጉዳይ አይደሉም ተጠይቀው ሪያሊቲውን የተናገሩት ከኃላፊነታቸው እንዲነሱ ተደርጓል ሌላም ተጠይቋል በትግራይ ተወካዮች ብዙ ጥያቄዎች ተነስተዋል መልስ ግን የለም ሌላው የፓርላማው ክፍል ባዶም ነበረ በዛ ላይ ደግሞ የነበሩት
ከባዶኔ ለይቻላው ኦልሞስት የትግራይ ተወካዮች ብቻ ነበሩበት ፓርላማ ውስጥ ማለት ይቻላል ከያቱ አንድ መሪ ጥያቄዎችን መልሳሉ ሲል ከፀሐይ በታች ወይም ከሰማይ በታች ያሉ ሁሉም ያገሪቷ አንገብጋቢ የሆኑ ጉዳዮች አድሬስ ሊያደርግ ነው ማለት ነው ስለዚህ ያንን አጋጣሚ ተጠቅሞ ወለጋ ላይ እየተካሄደ ያለ ጦርነት የዛ አካባቢ ተወካይ መናገር አለበት አሳውሳለሁ ኦቦቡልቻ ደመቅሳ ኦፌኮ በፊት ኦፌዴን የተባለ ማለት ነው በኋላ ኦፌኮ የሆነው እንደራሴ ሆነው ያካባቢያቸው ተመርጠው እንደገቡ ተውና ጦርነት ሰው እየሞተ ያለበት ጉዳይ ተው ይቅርና አንገብጋቢ የሆነ ጉዳይ የአፈር መመረዝ ጉዳይ አንስተው ነው ላቶ መለስ ዜናው የጠየቋቸው ጥቁር አፈር ቆርቻ ነው የሚባለው የጥቁር አፈር እንትን አደጋ በአካባቢ እኔ የተመረጥኩበት አካባቢ አርሶ አደሮችን ያስቸገረ ነው መንግስት አፈሩን እንዲያክም ነው እንዲያግዝ ነው አርሶ አደሮቹን የወከለኝ ህዝብ ስለሆነ መናገር አለብኝ ብሎ በዛ ጊዜ አፈር መመረዝ እንኳን ራሱ ቶፒክ ሆኖ የመጣበት አካባቢ ገበሬ የተጎዳ እንደሆነ ውይይት ይቀርብ ነበር አሁን በጦርነት ህዝብ ያለቀ ያለበት አካባቢ የወከሉ ሰዎች ያንኮራፉ ነበር ፓርላማ ውስጥ ማለት ነው አደኖ ጦርነቱ እነሱ ጋር ደርሶ እሳቱ እስኪለበልባቸው ነው የሚጠብቁት አላቅም ጦርነቱ ይቁም ብለው እንት ማለት ነበረባቸው ግን እነዚህ ሰዎች እንዳልኩ በቤት በመኪና በሆድ የተገዙ ሰዎች ናቸው ለህሊናቸው ያደሩ ሰዎች አይደሉም የሆድ ፖለቲካ እስረኛ ናቸው ለኮሎኔል አብይ ደግሞ እንደዚህ አይነት ሰዎች ምቹ ናቸው በአቅም ቻሌንጅ የማያደርጉ በጥቅማ ጥቅም የተያዙ ሰዎች በአካባቢያቸው ሰብስበው ነው እንትን ይያሉ ያሉት ይሄ አሁን ኮሎኔል አብይ ከመጡ በኋላ የተፈጠረ ነገር ነው ብዬ መደምደም አልችልም ከዛ በፊት የፖለቲካ ንቅዘታችን የሂደቱ ውጤት ነው ግን ኮሎኔል አብይ በደንብ ይህንን እንትን በደንብ ኤክስፕሎይት ያደረጉት ነው ስለዚህ ይህንን አጠቃላይ ስታይ ከትግራይ አካባቢ የቀረቡ ጥያቄዎች በጣም ክሪቲካል ነበሩ ግን መላሽ ግን አልነበረም አቅም የለም ለምሳሌ የህወሓት ተወካይ የሆኑ በሚኒስቴርነት ያገለግሉ የነበሩ ሰዎች ለምን ተነሱ ኢህአዲግ ሆነን አይደለም ወይ ያሸነፍ ነው በኢህአዲግ ፕሮግራም አሸንፈን አይደለም ወይ መንግስት ይሆን ነው ይህ በዚህ ሁኔታ የመጣ ወደ ኃላፊነት የመጣ ሰው እንዴት ዝም ብሎ ይነሳል ያሸነፈው እኮ በኢህአዲግ ፕሮግራምና ኢህአዲግ ሆኖ ነው ሲባል ፕሮስፔሪቲ ነው ወራሽ ፕሮስፔሪቲ ገዢ ፓርቲ ነው ብሏል ፕሮስፔሪቲ ግን አይደለም ገዢ ፓርቲ ሊሆን ህገወጥ ፓርቲ ነው ገዢ ፓርቲ ሊሆን ይቀርና ህገወጥ ፓርቲ ነው ገዢ ፓርቲማ ቀጣይ ነው ተቃዋሚ ሆነ ምን ሆነ የምታገኘው ነገር ነው ምርጫ ተወዳድረ ነው ግን ፕሮስፔሪቲ ፓርቲ የኢትዮጵያ ገዢ ፓርቲ ወይም የፌደራል መንግስት ባለስልጣን መሆን ብቻ ሳይሆን እንደ ፓርቲ ራሱ የምርጫ ቦርድ የምትሰጠው ቤዚክ ነገር አለች አይደል ያላሟላ ፓርቲ ነው ስለዚህ ይሄም አልመለሱትም ይሄንን ጥያቄ ማለት ነው በሚገባ ከፌደራል መንግስትና የትግራይ ክልል መንግስት ሊኖር የሚገባው ግንኙነት ህጋዊ ሆኖ ይቀጥላል ያሉበት ነገር ኢንትረስቲንግ አንስተነው ነበር እዚህ ታስታውስ እንደሆነ የአሜሪካን ተሞክሮ አንስተናል ለምሳሌ በአሜሪካ የሪፐብሊካን ፕሬዝዳንት ነው ያላቸው አሁን ሪፐብሊካን ነው ገዢ ፓርቲ ማለት ነው ነገር ግን በስቴቶችም በተለያዩ በካውንቲዎችም በምንም ግን ሁሉም ሪፐብሊካን ናቸው የተመረጡት ማለት አይደለም እንዲያውም በስቴት ደረጃ ገዢ ፓርቲ ሪፐብሊካን ያልሆነባቸው ስቴቶች አሉ ለምሳሌ አሁን ያለንበት አካባቢ በዲኤምቪ ኤሪያ ዲሲ ሜሪላንድ ቨርጂኒያ የሚባል ማለት ነው በተለይ በሁለቱ ስቴቶች በቨርጂኒያ እና በሜሪላንድ ሪፐብሊካኖች የሉም እንዲያውም አሁን በሚድተርም በተካሄደው ኢሌክሽን ታስታውስ እንደሆነ የኮንግረሱ ሲት የወሰዱት ለዛም ነው ኢምፒች የተደረገው በኮንግረስ የሪፐብሊካን ፕሬዝዳንት ሪፐብሊካኖቹ ሊያድኑት አልቻሉ ቢኮዝ አብላጫ ድምጽ የላቸው ስለዚህ አብላጫ ድምጽ እንኳን በኮንግረስ ተቃዋሚ ያለው ማለት ነው በአሜሪካ ይቅርና ግዛት ማስተዳደር ክልል ማስተዳደር በኮንግረስ እንኳን በህዝብ ተወካዮች ምክር ቤት አብላጫ ድምጽ አለው ስለዚህ ይሄንን በመናይበት ጊዜ ጠቅላይ ሚኒስቴሩ የሚቸሩትና እንትን የሚሉት ሳይሆን በህግ ደረጃ ካየነው አገሪቷ ውስጥ ህግ እየተከበረ አይደለም ህግ የሚባል ነገር ጠፍቷል እንጂ በህግ ደረጃ ካየነው ትግራይን ክልል በፌደራል መንግስት ጋር ያለው ግንኙነት ህጋዊ በህግ መሰረት ይካሄዳል የሚለው ነገር ኦብቪየስ የሆነ ነገር ነው የሌሎች ሀገሮችም ተሞክሮ የሚያሳየን ነው እና አጠቃላይ ሳይው ግን የፓርላማ ውሎ ተብሎ የቀረበው ባዶ ወንበሮች ከትግራይ ክልል ውጭ እንቅልፋቸው የሚለጥጡ ተወካዮች ያካባቢያቸው ሪያሊቲ ግን ሌላ የሆነ ትርምስና ብጥብጥ የህዝብ ሮሮ እንባ ያለበት ፓርላማ ላይ ቀርበው ግን ያንቀላፉ ሰዎች የትግራይ ክልል ላለፉት 2 ዓመታት እንደ ህዝብም ሲቃወም ቀጥሏል በፓርላማም ተወካዮቹ ሲቃወሙ ቀጥሏል አሁንም ተቃውሞ ላይ ያለ ነው
ሌላው አሁን አይኑን እየከፈተ ወደ ተቃውሞ መምጣቱ ጥሩ ነው ነገር ግን አሁንም ያልተፈታ ችግር ኢትዮጵያ ፖለቲካ ውስጥ ብዙ ችግር እየደረሰበት ትግራይ ላይ የሚደርስ ጉዳት ሲኖር ችግሩን ረስቶ የመባረቅ ነገር ቀጥሏል አሁን ሴቶች ታግተዋል ምናምን ሲሉ የሰነበቱ ሰዎች አሉ የሴቶች መታገት ስተት ነው ህገወጥነት ነው በትክክል ሆኖ ከሆነ ማለት ነው ምክንያቱም አሁን ምናየው ራሳቸውን ጠቅላይ ሚኒስትሩ እንደሚሉት እንደዚህ የሚባል ነገር የለም ምናምን ያሉ ነው ምንም የተጨበጠ ነገር የለም የመንግስት ኃላፊ የተባሉ አካላት የሚሰጡት መግለጫ እርስ በራሱ የሚጋጭ ነው ስለዚህ ይሄ በሆነበት ሁኔታ እስቲቱ መታገት በእውነቱ ሆኗል ወይ የሚለው ነገር እንደተጠበቀ ሆኖ ነገር ግን እንደዛ አይነት ነገር ሲፈጸም ሁሉም ህዝብ ሊያወግዘው የሚገባ አሳዛኝ የሆነ ነገር ነው ኮሎኔል አብይ ግን የሆነ ነገር ትግራይን የሚጎዳ ነገር ካደረጉ ግን እነዚህ ታገቱብን ጉዳት ደረሰብን በደል ደረሰብን የሚሉ ሰዎች ያንን ነገር እርግፍ አድርገው ትተው ወደ ሴሌብሬሽን የሚገቡበት ሁኔታ ነው ያለው ይሄ በጣም እጅግ ያሳፍራል ያሳዝናል እንደ ሀገር አንድ ሀገር ነው ያለን ብለ ራሱ ለመውሰድ በጣም ይከብዳል በጣም ጥሩ አሉላ ብዙ ነገሮች ስለነካካ ስለ የደምቢዶሎ ሴት ተማሪዎች መታገት ጉዳይ ካነሳ አይቀር ከዚህ በፊትም አንተ ለምንድነው ናውንስ ማታረጋው የሚል ጥያቄዎች ይመጡብን እንደነበር አቃለው በፌስቡክ ገጽ ላይም እዚህ ላይ መጻፍ ያልፈለኩት በዚህ ምክንያት ነው ምናምን ያልከው ነገር ነበር ስለ መታገታቸው አሁንም ተጠራጥራለህ ወይስ ምንድነው በትግራይ ላይ ሲካሄድ የነበረውን ዘመቻ ሳይወገዝ ሁሉም በአንድ ላይ ያላወገዘ ህብረተሰብ ለምንድነው አሁን ማወግዘው በሚለው ላይ ስለጸናህ ነው ይሄኛውን ትመልስልኛለህ ሌላው ደግሞ በፓርላማው ውስጥ ባሉት የትግራይ ተወካዮች የአንደኛው በተደጋጋሚ እየታፈነ እንደሆነ እየሰማን ነው የፓርላማ አባሉ የትግራይ ወክለው እዛ ያሉት የተከበሩ ዶክተር አድሃና ኃይሌ በተደጋጋሚ እሳቸው የሚያቀርቡት ለጠቅላይ ሚኒስትሩ እንዲቀርብልኝ ብለው ለአፈጉባኤ የሚያቀርቡት ጥያቄ ባለፉት 2 ዓመታት እየታፈነ እንደሆነ ገልጿል የምታስታውሰው ከሆነ ደግሞ ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ እኔ እዚህ ፓርላማ በነበርኩበት 8 ዓመት ውስጥ የኔ ድምጽ ሁሌ ይታፈን ነበር የኔ ጥያቄ ሁሌ እንዳይሰማ ይደረግ ነበር ብለው ነበር ይሄ ደግሞ በወቅቱ የመንግስት ተጠሪ ሚኒስትር የነበሩት አቶ አስመላሽ ወልደስላሴ አንድም ቀን የጠቅላይ ሚኒስትሩ ንግግር የዶክተር አብይ አህመድ ጥያቄ አፍረን አናቅም የሚለው መልስ ሰጥቷቸው ነበር ለምሳሌ ዶክተር አድሃና ኃይሌ ዛሬ ለጠቅላይ ሚኒስትሩ እንዲጠይቁ ጥያቄ አቅርበው ለአፈጉባኤ እንዳይጠይቁ የተከለከሉት ጥያቄያቸው ምንድነው የሚለው ሰፋ ያለ ነው አጠር ላርግልህ ለርሶ ለግለ ስልጣን ለጠቅላይ ሚኒስትር አብይ አህመድ ማለት ነው ለርሶ ለግለ ስልጣንና ለአሜሪካ ሀገራዊ ጥቅም ሲባል የኢትዮጵያን ጥቅምና ሉዓላዊነት አሳልፈው ሰጥተዋል ለማረምም ጊዜ የለውም አሁን ጊዜው በጣም የለውም ከጁ አምልጧል እና ያሉት አማራጭ ምንድነው በዚህ ሰዓት የሚለው ጥያቄ ነበር እንዲጠየቁ አልተፈቀደላቸው ይሄ ነገር የሚያያዘው ለምሳሌ አንደኛው ከአባይ ግድብ የህዳሴ ግድብ ስምምነት ጋር በተያያዘ ኢትዮጵያና ግብጽ ከሱዳን ጋር ሶስቱ ባደረጉት ስምምነት የአሜሪካ ጣልቃ ገብነት በከፍተኛ ደረጃ ተጸባርቋል የኢትዮጵያ ጥቅም አሳልፎ የተሰጠበት ስምምነት እየተፈጸመ ነው የሚሉ በዶክመንቱ ደርሶናል የሚሉ ወገኖች እየተናገሩ ነው አሁን በተለይ ደግሞ የአባይ የህዳሴ ግድብ በተመለከተ እና የኢትዮጵያ ጥቅም የጠቅላይ ሚኒስትር አብይ አህመድ አቋም ምን ይመስላል ዶናልድ ትራምፕ ከጠቅላይ ሚኒስትር አብይ አህመድ እንደተነጋገሩም እንደተጠበቀው ሆኖ ማለት ነው መጀመሪያ ላይ ያነሳው የሴቶች መታገት ጉዳይ ላይ በሁለቱ ምክንያት ነው አስቀምጠዋል ምክንያቱም በአንድ በኩል እርግጠኛ አይደለንም እርግጠኛ ያልሆነው እኔ ስለፈጠርኩት አይደለም መንግስት ራሱ እርግጠኛ እኮ አይደለም መንግስት በአገሪቱ ወታደሩም ፖሊሱም ደህንነቱም ምኑም ታንኩም መድፉም ባንኩም ሁሉም ማለት ይችላል ግብርም የሚሰበስበው አካል ምንም የሚያውቀው ነገር የለውም ስለዚህ እኔ ግለሰብ ነኝ ምንም ይህም ስልጣን የለኝ ምን የለኝም እነዚህ የዘረዘርኳቸው ሁሉ ማስተዳደር አልችልም ስለዚህ እኔ እንዴት መረጃ ሊኖረኝ ይችላል ከመንግስት በበለጠ ስለዚህ መረጃ የለኝም ነው እያልኩ ያለሁት መረጃ ያለው ሰው ያቀርብ መንግስት ያቀርበው ያለው ነገር ድራማ ነገር ነው የሚያሳየው ሴራ ነገር እንዳለበት ነው የሚያሳየው በአካባቢ የታጠቁ ኃይሎች አሉ እነዚህ የታጠቁ ኃይሎች ለመፈረጅ እንጠቀምበት ብሎ ተንቀሳቀሰ ግን ማስረጃ ማቅረብ አልቻለም መንግስት ራሱ ያልሆነ ጣጣ ውስጥ ነው የገባው መንግስት ራሱ ሊጠቀምበት ፈልጎ ነበር
ግን ለመጠቀም ስትነሳ ደግሞ ተጎዳው የሚለው ህዝብ ደግሞ መጠየቁ አይቀርም ስለዚህ መንግስት ወደማይወጣበት እንትን ውስጥ ነው የገባው ሊጠቀምበት የፈለገ ግን ያልሆነለት በሚገባ ያልተውኔት ተዋኝ ያላዘጋጀለት ድራማ ውስጥ ነው የገባው ስክሪፕቱ እንትን ብሏል ይህ ስለ ግን ችግር የለም ማለት አይደለም አጠቃላይ እንደዚህ ጋር ግን አንተ ችግር መኖር ውስጥ ታምናለህ ወይ ካልከኝ ሱማ በየቀኑ ይያልኩ አይደል እንዴ ኢታማጆር ሹም የተገደለባት ሀገር ኮናት ኢታማጆር ሹም ግድያ ላይ እጃቸው አሉ የተባሉ ሰዎች ለለውጥ ሲባል ነፃ ለቀናቸዋል ተብሏል ስለዚህ ኢታማጆር ሹም በኢታማጆር ሹም ደረጃ በቃ ቨልነራብል የሆነባት ለግድያ አገር በሁለት ሶስት ወይም ከዛ በላይ ጉዳዮች ላይ ችግር የለም ብዬ ልከራከር አልችልም ችግር አለ መሰረታዊ አገሪቷ ውስጥ የዜጎች ደህንነት ይጠፍቷል መንግስት ራሱ የመንግስት ኃላፊዎች የራሱን የመንግስት ኃላፊዎች እየበላ ነው በዚህ ደረጃ አገሪቷ ተጋልጣለች የውጭ ኃይሎች እንደፈለጉ የሚፈነጩባት አገር ሆናለች ስለዚህ እንደዚህ አይነት ሁኔታ ባለበት የሴቶች መታገት የመንግስት ተት አይደለም ኦር ይሄ አለ አይደል መንግስት እንዲፈንድ ለማድረግ የሚሞክር ሰው አይነት ሁኔታ ሊቀርብ አይችልም ነገር ግን እንዳልኩ የመንግስት ኃላፊ ነን የሚሉ ሰዎች የሚያቀርቡት ነገር እርስ በራሱ የሚጋጭና የተምታታ ነው ይሄ ጉዳዩን እኔ በእንትን እንዳይው አድርጎኛል ነው እንጂ አልተፈጸመም ፈጽሞ እንደዚህ አይነት ችግር ኢትዮጵያ ውስጥ የለም ማለት አይደለም በዛ እንዳይወሰድ ስለፈራው ነው እኔ መንግስት ዲፈንድ ላደርገው እንደማልችል ማንም ሰው ያውቃል ነገር ግን ተጨባጭ ነገር ግን መኖር አለበት ይዘህ ቀርበ መንግስት ተጨባጭ ነገር እኮ አጣ ስለዚህ ይህ አንድ ነው ሁለተኛው ግን የሞራል ጉዳይ ነው የመጀመሪያው የማስረጃ ጉዳይ ሆኖ ሁለተኛው ደግሞ የሞራል ጉዳይ ነው አሁን ኢትዮጵያውያን ምንናዝነው መቼ ነው እንደ ሀገር አሁን እሱ ግራ ገብቶናል እዛ ላይ አሁን ዲፋይን ማድረግም ራሱ የቸገረን ይመስለኛል አሁን በአለም ደረጃ ታውቀዋለህ ዓለም የተለያዩ ናቹራል ኤንድ የተለያዩ ሰው ሰራሽ ዲዛስተሮች ያጋጥማሉ የሽብር ጥቃት ይፈጸማል ዓለም ምታዝንበት እንትን ግን ይለያያልና በጣም አሳፋሪ ነው እሱ ነገር ብዙ ጊዜ ይባላል አስመሳይነት አለ ለምሳሌ የሆነ ሃይማኖት ተከታዮች ጥቃት ሲደርስባቸው ምንም እንዳልተፈጠረ የማየት የሆነ ሲደርስበት ደግሞ ጭራሽ ፌስቡኩ ምኑም የዜና አውታሩም የመቆጣጠር የሆነ ኮንቲኔንት ችግር ሲደርስበት ትዝም ማይለው ጥቁሮች ለምሳሌ መውሰድ እንችላለን አጠቃላይ ጥቁር በሚለው ከን እንደ ኮንቲኔንት ደግሞ አፍሪካን ከወሰን ሂውማን ናቹራል ዲዛስተሮች ሲያጋጥሙ የዜና ዘገባው የሶሻል ሚዲያው እንትን ምናምን የለም እና ምዕራቡ ዓለምና ሌላው የዓለም ክፍል በዓለም ደረጃ እንኳን ራሱ ያለው አያያዝ በነገሮች የምንሰጠው ለሐዘን ለደረሱ ጉዳቶች የምንሰጠው ክብደት አወዛጋቢ ነው አንድ ሀገር ላይ ግን እንደዛ ሲሆን ግን ትንሽ ያስደነግጣል ማለት አንድ ሀገር ማለት እኮ አስበው ስታሊን ማለት ባጭሩ ያገሬ ልጅ ነህ እንደዚህ አይነት ነገር እንዲደርስብህ አልፈልግም ምን ባባልበት ነው አይደል ያገሬ ሰው አገኘው በሰው ሀገር እና ትራንስፖርት እንኳን ራሱ የሚያሳየው አጥቶ ወይም ፋይናንሻል ችግር ደርሶበት አየውና ይዞኝ ሄደ ምናምን ቤቱ ወስዶ እንደዚህ ተባበረኝ ምን ባባልበት ነበርኩ የጋራ ፕሮጀክት ተብሎ ተጠራርቶ ኢትዮጵያዊ ከጫፍ እስከ ጫፍ ለሆነ ነገር ለመስራት የሚነሳበት አገር ነበር አገራዊ እንትን ሲባል ማለት ነው አሁን እየሆነ ያለው ግን ማአሰው ያልቃል የማይነገርበት ሁኔታ አለ የሆነች ነገር ስትፈጠር ግን እንቅፋት ነገር ትንሽ ነገር የሆነ አካባቢ ላይ አገራዊ ጉዳይ ሆና ተቀርባለች መዋጮ ይዋጣል እንትን ይላል በተለይ በትግራይ ደግሞ 2 አመት ባለፈው 2 አመት የሆነው የትግራይ ህዝብ እንደ አገር ከሌላው ኢትዮጵያዊ ጋር አገር አለኝ እንዲሰማው የሚያደርግ ነበር ወይ ብለ ለያንዳንዱ ኢትዮጵያዊ ብትጠይቅልኝ ደስ ይለኛል አይደለም that's not the reality አሁን ሁሉ እየተቃወመ ነው ሲደርስበት የትግራይ ህዝብ ግን ብዙ በደሎች ደርሶበታል ብዙ ግፎች ተፈጽመውበታል አረተው ይሄ ነገር ሲባል አይ እናንተ ለውጥ አደናቃፊዎች በለውጡ ጥቅማችሁ የተነካ የቀንጅቦች እየተባለ አሁን አማራ ክልል የጉምጅቦች ተብለዋል እነዚህ አሁን የለውጥ መሪዎች ነን የሚሉ ማለት ነው የለውጥ አመራር ነኝ ያለ ኃይል የጉምጅብ ነው አሁን በአማራ ክልል የለውጥ ኃይል አይደለም ምን ማለት ነው የጉምጅብ አሁን ኤክስፕሌን ሲያደርጉት አይቼ እኔ አላቀውም ነበር ለመጀመሪያ ጊዜ ነው የሰማሁት የጉምጅብ ጉም ውስጥ ተደብቆ መጥቶ አሳቻ እንትን ላይ አደጋ የሚያደርስ ነው በጉም ውስጥ ተደብቆ ቆይቶ ጠላትማ ጠላት ነው ብለህ ተፈርጀዋለህ የሚባል አይደለም እንደ ቀንጅብ ማለት ነው የጉምጅብ ማለት ሳታስበው በውስጥ በመሐልህ ገብቶ የሚጨርስህ
አይነት ነገር ነው ጉምን ተከልሎ እንትን የሚል ነው የሚል ኤክስፕላኔሽን አይቻሉ ምን ያክል እውነት ነው አማራ ክልል ላይ አሉ እንትኖች ባይዘው በዚህ አጋጣሚ አማራ ክልል ላይ የሚታዩ ሰልፎች ኢንትረስቲንግ የሆኑ ነው ከጊዜ ወደ ጊዜ ለምሳሌ ኢሳያስ አፈወርቂ ስዕል ተይዞ ይወጣል እንዲሁም በፊት ኤርትራውያን ስትባረሩ የትግራይ ሰዎች ንብረታቸውን ወሰዱት የሚል ሰልፍ ጽሁፍ ይዘው ወጡ አሁን የትግራይ ሰው ንብረታቸው ወሰዱት ያሉት የኢትዮ ኤርትራ ጦርነት እንደተፈጠረ ኤርትራውያን ሲባረሩ ነው እነዚህ ሰዎች ግን የኤርትራና የኢትዮጵያን ካርታ ሙሉ ካርታ ይዘው ነው የሚወጡት ወደ ሰልፍ አሁን ያስቃልም ያሳዝናልም የሚያስቀው ምንድነው ንብረት ተወስዶብሃል ብለህ የወዳጅነት ደብዳቤ ላክለት አንድ ኤርትራዊ አገረ ግን ለወስድብህ ነው ይያልከው ያለው ማለት ነው at the same time አገረ ወስጄ ስለ ንብረትህ ወያኔ ሲያባርሯችሁ ወያኔዎች የወሰዱት ንብረታቸው አዝናለሁ እኛ ግን ተንከባክበን ለማቆየት ሞክረናል እንዲያውም አንድ ጎጃም ነው መሰለኝ የሆነ ቤት ነበርና የኪራይ ሰብስበው አቆዩላቸው የሚል which is very funny and very comic የሆነ ውሸት ነው definitely ምንም ጥያቄ የለውም እና ከኤርትራ ሶሊዳሪቲ የመጠየቅ ነገር አለ ኤርትራና ኢትዮጵያ በሚያዋስነው ድንበር ከፍተኛ ርቀት የሚሸፍነው የኤርትራና የትግራይ ድንበር ነው በቋንቋም በባህልም በምንም እንትን ነው አንድ ኢትዮጵያዊ በነገራችን ላይ ኢትዮጵያና ኤርትራ ሊኖራቸው የሚገባ ግንኙነት መልካም መሆን አለበት ብሎ ካሰበ ከመሪም እስከ ደቂቅ ከተራዜጋም እስከ መሪም የትግራይና የኤርትራ ግንኙነት ጥሩ መሆን አለበት ብሎ ማሰብ አለበት ቀና ከሆነ ምክንያቱ እንዴት ነው አንድ ሰፈር ውስጥ የሚኖሩ ሰዎች ሳይግባቡ ከሌላ ሰፈር ከመጣ ሰው ጋር እንግባባለን ብሎ የሚያስበው አንድ ሰው ስለዚህ መግባባቱ እንዲኖር በትግራይና በኤርትራ መካከል ከመስራት ይልቅ የፈለጉት ምንድነው ኢትዮጵያ አማራና ኤርትራን ማገናኘት ኢትዮጵያ አማራ ትግራይና ኤርትራን ማጣላት የሚል ነው እሳት በመሃል አስለኩሰ በሁለት ጫፍ ላይ ያለ ህዝብ ግን እርቅና ሰላም ፍቅር እንዲኖረው የመጠበቅ ነገር ነው መሃል ላይ ግን እሳት እንዲኖር አድርጋል ስለዚህ እንደዛ ብለው ሰልፍ ላይ ወጥተዋል አይቻለሁ የኤርትራና የኢትዮጵያ የድሮ ካርታ ኤርትራን የጨመረው ይዞ ደግሞ እንዲያውም የኤርትራ ልኡካን በተገኙበት የጥምቀት በዓል ከተራ ላይ እንደዛ አድርገዋል ስለዚህ ኤርትራውያንን አገር ወስደው አገርህ ክሌም ያደረጉ ግን የፔቲ የሆኑ ነገሮች ቤት ኪራይ ምናምን አቆየንልህ ምናምን ሲጀመር በነገራችን ላይ የቤት ኪራይ ምናምን የሚባለው አቶ መለስ ዜናዊ በህይወት ይያሉ የወጣ ህግ ነው በፓርላማ ላይ ኤርትራውያን ተመልሰው ጠቅላይ ሚኒስትር መለስም በይፋ ይቅርታ ጠይቀዋል ለተፈጠረው ነገር ኤርትራውያንን ማባረር ስተት ነበረ ብለው በይፋ አሰና ላይ አማኑኤል ኢያሱ ከተባለ ጋዜጠኛ ጋር ቀርበው ስተት ነው ይቅርታም ጠይቃለሁ ብለዋል በይፋ የኤርትራ መንግስት ግን ከነጻነት ማግስት ከኤርትራ ነጻነት ማግስት ጀምሮ ያባረራቸውና የደበደባቸው የገደላቸው ኢትዮጵያን ይቅርታ ጠይቆ ያቅም እስከ አይደር ህፃናት ትምህርት ቤት የጨፈጨፋቸው ማለት ነው በአውሮፕላን ጠይቆ ያቅም ስለዚህ ይህ በሆነበት ሁኔታ እነዚህ ሰዎች መሬት አቆይንላችሁ ማንኪያ እንትናላችሁ አንቆርቆሪያ እንትን ብለን አቆይንላችሁ ከሚሉ አገራቸውን ውቅና ሰጥተናል እንደ አገር ነፃ አገር ናት ቢሏቸው ነው ሞር ከኤርትራውያን ጋር ሰላም ሊፈጥሩ የሚችሉት ኤርትራውያን ከፈለጉ ከኢትዮጵያ ጋር መሆን ማንንም አያቆማቸውም በነገራችን ላይ ከፈለጉ የሄዱትም እኮ በራሳቸው ነው በውጊያና በሪፈረንደም መምጣቱም ከፈለጉ እኮ የጎንደር ቅስቀሳ ያስፈልጋቸውም የማንም ካርታ ተይዞ መውጣት አያስፈልግም ከፈለጉ በቃ አለቀ ኢሳያስም ማንም ሌላም ሊያቆማቸው አይችልም በቃ እኛ ከኢትዮጵያ ጋር መሆን እንፈልጋለን ግን ያ አይደለም ሪያሊቲው አይፈልጉም ስለዚህ እስካልፈለጉ ድረስ ማክበር ነው ያለብን እና እንደዚህ አይነት ነገሮች ሰልፎች ላይ በሰልፉ የተነሳ ነው ያነሳውትና ከሰልፎቹ ጋር የምናያቸው መፈክሮች ምናምን እጅግ ግራ የሚያጋቡ ነገር ናቸው ኦፍ ኮርስ የህዝቡ ብሶት እንዳለ ይገባኛል የአማራ ህዝብ በጣም የተጎዳ ህዝብ ነው አሁን ባለው ሲቹዌሽን አማራ ውስጥ ፌይልድ ስቴት ነው ያለው መንግስት የለም ጎንደር ውስጥ ኢዜማ ስብሰባ ማካሄድ አልቻሉ መቀለ ላይ ስብሰባ አካሄደው በሰላም እንትን ብለው ጎንደር ላይ ግን ራሱ አንዱ ዓለም አራጌ የገለጸው መንግስት የለም ራሱን ነው የሚጠብቀው ቅድም ያልኩ ነው መንግስት የለም ሲባል ሁለት ነገር ነው የሚፈጥረው መንግስት ባለመኖሩ አጋጣሚውን ተጠቅሞ መዝረፍና መግደል የሚፈልግ ሰው ይጠቀማል መንግስት የለም ያለ ምስኪን ህዝብ ደግሞ ራሱን ለመጠበቅ ሌላ አማራጮች ማየት ይጀምራል ይታጠቃል ምን ይላል ማለት ነው ህገወጥ መሳሪያ ይዛል ስለዚህ ጎንደር ላይ እንደዛ ነው ይሆን ያለው ራሱን ነው እየጠበቀ ያለው ህዝቡ መንግስት የለም ስለዚህ በእንደዚህ አይነት ሁኔታ ላይ ሆነን የሁሉ ነገር አልፎ ማለት ነው የቀን ጅቦች ምናምን ለውጥ አደናቃፊ ሲባል ነበር የትግራይ ህዝብ ተው ይሄ ነገር እያለ በነበረበት ጊዜ ማለት ነው
የትግራይ ፖለቲከኛ ሆነ ለመደመጥ ከባድ ነው ላለፉት 2 ዓመታት ወደ ፓርላማው ሰውዬ ልመጣ ስለሆነ ነው ከባድ ነው እንደ ህዝብ እንኳን አልተሰማም የትግራይ ህዝብ ፖለቲከኛ እንኳን ጥፋትም ምንም ሊኖርበት ይችላል በነገራችን ላይ ትናንት ጥፋት ስላጠፋ ዛሬ ለውጥ አምጥቻለሁ የሚል ኃይል ይሄ ነገር ይስተካከል ስትለው አንተማ ትናንት ስታጠፋ ነበር እኮ ሊልህ አይገባም በሎጂክ ያስከይድም ለውጥ አምጥቻለሁ ካልክ አሁን ዛሬ ስተት ልሰራ ማለት አይደለም ስተት ሰራ ደግሞ አትናገረኝ ትናንት ስተት ሰርታል ልትለው አትችልም ይሄ ፋላሲ ነው በሎጂክ ለውጥ አለ ካልክ ለማስተካከል ከሆነ ያንተ ስራ ደግሞ ስለዚህ ጠየቅ መመለስ ነው ያለብህ ለማንኛውም የትግራይ ህዝብ ግን ይሰጠው የነበረ መልስ ይሄ ነገር አገር እየፈረሰ ነው ህግ እየተጣሰ ነው ስርዓት አልበኝነት እየመጣ ነው እንዲያውም ሪሌቲቭሊ ከሌላው የኢትዮጵያ አካባቢ የተሻለ ክልል ያለ ትግራይ ነው በሰላማዊ ነው ህግ ያለበት ነው ግን እንደዛ ሆኖ የትግራይ ህዝብ ለአገሩ ቀናይ ነው ለኢትዮጵያ ብዙ ነገር የከፈለ ህዝብ ነው በሌላ ኢትዮጵያዊ የሚደርሰው ነገር ይቆጨዋል ይሰማዋል ግን ምን ነበር ሲባል የነበረው እናንተ የቀንጅቦች ለውጥ አደናቃፊዎች በለውጡ ምክንያት ጥቅማቸው የተነካ ሲባል ነበር እና ይህ የሞራል ጥያቄ ነው አሁን ይህ የተባለ ህዝብ እንደ አንድ የኢትዮጵያ ክፍል ሳይሆን እንደ ባዕድ ታይቶ ችግር ሲደርስበት ማንንም ኢትዮጵያዊ ከጎኑ ሳይሰለፍ ሲቀር እንዴት ነው በየትኛው ሞራል ነው አሁን የሴቶች የምናምን እንደዚህ በዛ እዚህ ተፈጸመ ሲባል ኤክስፔክት የምታደርገው እኔ ደግሞ የዛ ህዝብ አካል ነኝ ስለዚህ ከዚህ አንፃር ነው ሁለተኛ ያነሳው የፓርላማ ጉዳይ ለነካካው ሞክር ያለው የትግራይ ፖለቲከኞች በፓርላማ ላይ እንትን እንደሚደርስባቸው የታወቀ ነው ለምሳሌ ታስታውስ እንደሆነ ወይዘሮ ሙሉ ገብረዝጋቤር ይሄ በሽብር ተከሰው የተፈቱ በአንድ ጊዜ ሁሉንም ነገር እያደረግን ነውና እና አደጋ ያመጣው ወይ እነዚህ ሰዎች አሸባሪዎች ተብለው የተፈረጁ የመንግስት መፈንቅለ መንግስት የሞከሩ ሰዎች ናቸው የሰው ህይወት እንዲጠፋ ያደረጉ ናቸው እና ይሄ ለምን ይሆናል ሲባል እንዲያውም አሸባሪዎቹ እኛ ነን ነው ያሏቸው ያው ከተወሰነ ጊዜ በኋላ ሆነው እኛ ነን የምናውቀው እነዚህ የተፈቱ ሰዎች ምን እንደፈጸሙ ማለት ነው በአማራ ክልል ለምን ደማችሁ ይቀላል አሏቸው እንደዛ አይነት ነገር አለ አዚፍ በተለየ መልኩ የትግራይ ተወካይ እንደራሴ የሆነ ሰው ሌላ በመፈታቱ እንደሚል የህግ ጉዳይ አድርገው አልወሰዱትም ጠቅላይ ሚኒስትሩ አዚፍ ሌላው ሲፈታ ትግራይ አይኑ እንደሚቀላ አይነት አድርገው ነው የወሰዱት ይወዝ በጣም እንትን ነበረ ዲግሬዲንግ ነበረ የሰጡት ኮሜንት ከዛ ውጤቱ አየ ነው ወይዘሮ ሙሉ በህይወት ቆይተው አዩት የተናገሩት ነገር በአገሪቷ የተከሰተው ነገር ማለት ነው እነዚህ የተፈቱ ሰዎች ወደ ምን አይነት የሽብር ተግባር ገብተው ሰው ወደ መጨረስ ኢንፎርማል የሆነ ኃይል አስታጥቀው አካባቢውን ወደ መበጥበጥ እንደገቡ በተግባር አየ ነው ማለት ነው እና ከዛን ጊዜ ጀምሮ የተሰጣቸው ምድል የተሰጣቸውም ማለት ጠንከር ያለና ጠቅላይ ሚኒስትሩን እንትን የሚነካ ከሆነ አይቀርብም እንዳልከው ታፍኖ ይቀራል ግን ያለፈው እንኳን እድል የተሰጠው ጠቅላይ ሚኒስትሩ የሚመልሱበት እንትን በጣም በሚያዋርድና በሚያንቋሽሽ አኳሃን ነው ይሄ እዚህም ያደረጉት ነገር ነው አሜሪካን ሀገር የትግራይ ተወካይ ሆና ያቀረበችው ወጣት የመለሱላት መልስ ከደሙ ነፃነን ለማለት ነው ወይ አሁን እቺ ልጅ ኮሚኒቲ ወክላን የመጣችው ፓርቲ ወክላ አይደለም የመጣችው ጥያቄ ነው ያቀረበች ያለችው የሀገር መሪ መጥቷል ብላ አክብራ በቦታው ተገኝታ እቺን ልጅ ግን የመለሱላት መልስ ምንድነው ከደሙ ነፃነን ለማለት ነው ወይ በቃ እሷን በቃ እንትን አደረጓት ተጠርጣሪ ያረጓት ወዲያው ነው ሚኒሶታ የምትኖር ልጅ ናት ከደሙ ነፃነን ለማለት ነው ወይ የሰኔ 16ቱ ፍንዳታ ሌሎች ሆነው ተገኙና ግን የትግራይ ህዝብ ስሙ ጠፍቷል ተቀጥቅጧል ተገድሏል የቀንጅብ ተብሏል እና ይሄ እንዴት ነው ማስተካከል የሚችሉት ነው እንደ መሪ ስተት ተፈጽሟልና እንዴት ነው ይሄ ነገር እንትን የሚሉት ምክንያቱ አጥፊው ሌላ ሆኖ ተገኝቷል ስትላቸው ከደሙ ንጹህ ነን ለማለት ነው ያፈነዳው ሌላ ቢሆንም ከጀርባ ሆኖ ያደራጀው ፋይናንስ ያደረገው ተጠያቂ ነው ማንንም ነፃ አይደለም ከደሙ ንጹህ ነን ለማለት አስባችሁ ከሆነ ከደሙ ንጹህ አይደላችሁ ነው ያሏት ስለዚህ እንደዚህ አይነት መልስ ነው የሚሰጡት ከትግራይ ጥያቄ ሲቀርብላቸው ትግራይን ወንጀለኛ አርጎ ወይም ተጠርጣሪ አርጎ የፈረጅ ሁሉንም ትግራዋይ ነው የተመለከት ነው እና ትክክለኛ ቀለማቸውም ያኔ ነው የወጣው በነገራችን ላይ እና ወደ ፓርላማ ስቴድም ፓርላማ ላይ የሚሰጡት መልስ ከዚህ የተለየ አይሆንም ከተጠየቁ የማናናቅ ነው ጠንከር ያለ ከሆነ እንዲቀር ማድረግ ነው ፊልተር ተደርጎ እንትን እና ዶክተር አዳሃና ኃይለ የደረሰባቸው ዶክተር አዳሃና ኃይለ በጣም ልምድ ያላቸው ሰው ናቸው ምሁር ናቸው የታሪክ ተመራማሪ ናቸው ቬተራን ሲኒየር ፖለቲከኛ ናቸው በፓርላማ
ህወሓትን ወክለው ለብዙ ጊዜያት ያገለገሉ ሰው ናቸው ስለዚህ የኚህ ሰው ጥያቄ ምን ሊሆን እንደሚችል በጠቅላይ ሚኒስትሩ ዙሪያ የታወቀ ነው ጠቅላይ ሚኒስትሩን ሊያርበደብድ እንደሚችል ይሄ ጥያቄ እንዳየነውም ወጥቶ ጥያቄው ማለት ነው ከባድ ጥያቄ ነው ጠቅላይ ሚኒስትሩ የሀገሪቷን ጥቅምና ብሔራዊ ጥቅም አገራዊ ጥቅም አሳልፈው እየሰጡ እንደሆነ ምንም ጥያቄ የለውም አሁን ፕሬዝዳንት ትራምፕ በአገር ክህደት ነው በህዝብ ተወካዮች ኢምፒች ተደርገው በሴኔት ደግሞ ትሪያል ላይ ነው ያሉት በተመሳሳይ የሀገራዊ እንትን የፈጸሙት ማለት ነው ለግል ስልጣናቸው ሲሉ ከውጭ ሀገር መንግስታት ጋር የከካኝ ልከክህ እንትን በመጠየቃቸው ነው ፌቨር በመጠየቃቸው ነው ስለዚህ በተመሳሳይ ሁኔታ ያሉ ሰው ናቸው እንግዲህ የህዳሴን ግድብ ጉዳይ ቬሪ ኦፕቲሚስቲክ ነኝ እና ቶሎ ይፈረማል ያልቃል ብለው ጠቅላይ ሚኒስትሩን አናገሩ ተብሎ የተነገረን ማለት ነው እና ጠቅላይ ሚኒስትር አብይ ለስልጣናቸው እስከተጠቀመ ድረስ ስልጣን እስካቆየ ድረስ ኢህአዴግን ተጠቅመውበታል ሌላውንም አካል ተጠቅመውበታል ስልጣን ያስቀጥልም ባሉበት ጊዜ አፍርሰው ጥለውታል ሰዎችን በግለሰብ ደረጃ ለስልጣን እስከተጠቀሟቸው ድረስ ከጎናቸው አድርገዋቸዋል በኋላ ላይ ቆርጠው ጥለዋቸዋል ለዚህ ማስረጃ የሚሆኑ ሰዎችም በአካባቢያቸው አለቃዬ ለስልጣን ያበቃኝ ምናምን የሚሏቸው ሰዎችን እንደዛ አድርገዋል ስለዚህ ለስልጣን ያገለግላል ካሉት ይጠቀሙበታል ለስልጣን አደጋ ነው ካሉት ያስወግዱታል የዚህ አይነት አመራር ነው እየተከተሉ ያሉት እና የውጭ ኃይል የኢትዮጵያን ጥቅም አሳልፎ በመስጠት ስልጣን ላይ መቆየት ቢችሉና ቤተ መንግስት ማስዋብ ቢችሉና ለዘመናት ፎር ላይፍ የኢትዮጵያ መሪ ቢሆኑ የሚጠሉ መሪ አይደሉም ስለዚህ በእንደዚህ አይነት ሁኔታ ያሉ መሪ ስለሆኑ የፕሮፌሰር የዶክተር አድሃና ኃይለ አይነት ጥያቄ ሊቀበሉ አይችሉም ጥሩ ከዚህ ጋር የተያያዘ ዶክተር አብይ አህመድ በዛሬ ፓርላማ ውሏቸው ምንድን ያሉት አነጋጋሪ ከነበሩ ንግግራቸው አንዱ ከለውጥ በፊት ኢትዮጵያ በሁሉም መስክ እንደ ሀገር መቀጠል የማትችልበት ደረጃ ላይ ደርሳ ነበር ይላሉ ከዛ በፊት ኢትዮጵያ ከለውጥ በኋላ ነው ያደገችውም ብሏል ከዛ በፊት ቁጥር ብቻ ነበር ይሄ 11% 12% አደገች የሚባለው በቁጥር ብቻ የሚገለጽ ነበር ሪያሊቲ ግን ኢትዮጵያ አላደገችው ነበር ብሏል ሰው ተኮር ስራ አሁን ሰርተናል አሉ ይሄ ነገር አሁን ኢትዮጵያ ውስጥ ከዶክተር አብይ አህመድ በፊት የነበረችው ኢትዮጵያና አሁን በዶክተር አብይ አህመድ ጊዜ ያለችው የኢትዮጵያ ሁኔታ በተለይ ደግሞ ኢትዮጵያን ዲስኢንተግሬት የሚያደርግ ፖለቲካል ሲቹዌሽን በተፈጠረበት ጊዜ እንደዚህ አይነት ዛሬ ፓርላማ ቀርቦ መናገር ለኢትዮጵያ ህዝብ የሚሰጠው ስሜት ምን ይመስላል በመጀመሪያ ደረጃ ኮሎኔል አብይ የውቀት ችግር ስላለባቸው የአካዳሚክ አቅምም ስለሌላቸው ስለ ኢኮኖሚ እንትን ሜዠርመንት በነገራችን ላይ ቁጥር ተጋኖ ቀረበ ማለት የዛ አይነት ሜቶዶሎጂ ስተት ነው ማለት አይደለም ለኢኮኖሚ እንትን ለማድረግ ማለት ነው ለኢኮኖሚክ ሜዠርመንት ለኢኮኖሚክ ግሮዝ ሜዠር ማድረጊያ በቃ በአጠቃላይ የትም ሀገር በቁጥር አናምንም እንዲሉ አጠብቃቸውም ቁጥር ይኖራል የኢህአዴግ ችግር የነበረው ምንድነው ኢንፍሌትድ ነበረ ነው የሚቀርበው እንትን በነገራችን ላይ ዓለም ትልልቅ ተቋማትም እኮ በቁጥር ነበር የኢትዮጵያን እድገት የሚገልጹት ከመንግስት የሚለያቸው ምንድነው መንግስት ከየአካባቢው ካድሬውና እንትኑ የሚልክለት የተጋነነ ቁጥር የውሸት ሪፖርት መሰረት አድርጎ መሄዱ ስተት ነበረው ነገር ግን አጠቃላይ ሀገሪቱ እድገት ሜዠር የሚደረግበት ሜተድ ግን ተቀይሯል ማለት አይደለም ቁጥርማ ይኖራል ዓለም አቀፋዊ ነው አሃዞችን መሰረት አድርገህማ በዚህ ተውና እንትን ኢትዮጵያ ከኢህአዴግ በፊት አንድ ዩኒቨርሲቲ ነበራት አሁን ወደ 40 ምናምን ዩኒቨርሲቲ አለ ይሄ ቁጥር ነው 40 ምናምን መሬት ላይ ያለ 60 ዩኒቨርሲቲ ያለን ካለ ነው እዛ ላይ ነው የቁጥር ግነት አለ የውሸት ሪፖርት አለ የሚባለው እንጂ እነዚህ ዩኒቨርሲቲዎች በቁጥር መቀመጣቸው ስተት ነው በውበት ነው መለካት ያለባቸው አይባልም የዩኒቨርሲቲዎቹ ኳሊቴቲቭሊ ያላቸው የዲፓርትመንቶች ብቃት የሰው ኃይል የተማሪዎች የሚገለገሉባቸው ቁሳቁሶችና እንትኖች ማደሪያቸው ምናምን ደረጃው ምን ይሆን የኳሊቴቲቭሊ መነጋገር ይቻላል ነገር ግን ይህ ማለት ግን የዩኒቨርሲቲዎቹ ቁጥር ግን የሉም ማለት አይደለም ዩኒቨርሲቲዎቹ አሉ የሚያስፈልጋቸው ጥራትና እንትን ደረጃ እንዲያሳድጉ ደግሞ መሰራት ትምህርት እኮ ኤክስፓንሽን ላይ ጥሩ ሰርቷል ኢህአዴግ ኳሊቲ ላይ ነው ይጎለው የነበረ ተብሏል ነገር ግን ኤክስፓንሽን ላይ የሄደው በቁጥር የተቀመጠው ነገር ግን አያስፈልግም ማለት አይደለም ያስፈልጋል ዲስትሪቢዩሽን መኖር አለበት አንዱ የፍትሃዊነት የማህበራዊ ፍትህ መገለጫ ለዜጎች የምትሰጠው ማህበራዊ አገልግሎት በየቦታው ማስፋፋት ነው ተደራሽነት ነው ተደራሽነት እንዳለው ሆኖ ግን ጎን ለጎን ደግሞ ጥራቱን ማስጠበቅ አለበት ተማሪዎቹ የሚያገኙት ትምህርት
ነገ ጧት አገሪቷን የሚለውጡ አገር ተረካቢ ዜጎች ስለሆኑ በትክክል መቀረጽ አለባቸው ማለት ይችላል እንዴ በአንድ በኩል ኢንፍራስትራክቸር አስፋልትና እንትን ልማት የሚመስለው አለ አስፋልትና ግድብ ምናምን ትላለ ውጭ ወጣ በሌላ በኩል ለውጭ አሁን ውጭ ወጣ በዚህን ያክል ዩኒቨርሲቲዎችና በዚህን ያክል ኢንሮልመንት የተማሪዎች ጨምሯል በኢትዮጵያ ኢኮኖሚ በዚህን ያክል አድጓል ይህ ደግሞ የሆነው እናንተ በመሰጡን ድጋፍ ነውና ቀጥሉበት ድጋፋችሁ ትላለ በሌላ በኩል ደግሞ ኢንፍራስትራክቸር ዊዛውት ምንድነው የሆነ አንድ ግራ የገባው ትርጉም አልባ ቃል ተጠቅመዋል ዊዛውት ኢንፍራስትራክቸር is good for nothing ብለውታል እንዴ ህዝብ የሚገለገልበት መንገድ ያናናቀሰው እንዴት የቤተ መንግስቱ ውበት አድንቁልኝ ይላል ይሄ እኮ ተአምር ነው ህዝብ የሚገለገልበት መንገድና ግድብ ምን ያናናቀ እንደገና ተመልሶ ግን የቤተ መንግስቱ ውበት አድንቁልኝ ሰርቻለሁ ይሄው እየተለወጥን ነው በጣም እንትን እየሆነ ነው አዲስ አገሪቷ እንትን እየሆነች ነበር እየሰመጠች የነበረች መርከብ ነበረች አሁን ያወጣናት ነው በምን ለምሳሌ ጠቅላይ ሚኒስቴሩ ከመጡ የተረከቧቸው እንኳን ያስቀጠሏቸው አዲስ የሚያስጀምሯቸው ፕሮጀክት ምን አለ በዚች ሀገር የለም ምንም ሰምተው ከሆነ ለምሳሌ መንገድ ስራ ቴሌኮም ኢንዱስትሪያል ፓርክ ኢህአዴግ ከዚህ በፊት የሚመካባቸው መሰረተ ልማቶች አሉላ በሙሉ አጣጥሏቸዋል መንገድ ከመቼውም ጊዜ በላይ 91 ፕሮጀክት ዘንድሮ በኔ ጊዜ ነው 91 መንገድ አሁን እየሰራን ያለ ነው ብለው የነበረውን በታሪክ ብለውታል የመንገድ ስራ 91 ፕሮጀክት ብለዋል በኢትዮጵያ ኢንዱስትሪያል ፓርክ ከዚህ በፊት ከነበሩት ሁለት ብቻ አልቀው ነበር ወይ አራት ብቻ አልቀው ነበር ከዛ በኋላ ነው እኔ ከመጣው በኋላ ነው እንደ አዲስ ያፋጠን ነው ብሏል ቴሌኮምም 10 ምናምን ቢሊዮን ብር ኪሳራ ውስጥ ነበር ቬንደሮቻችን አደጋ ላይ ነበሩ ከኛ ጋር መስራት አቁመው ነበር ይሄን ሁላ ስራ ሰርተን ነው ቴሌኮማውን ውጤታማ ያደረግነው ብሎ ከዚህ በፊት የቀድሞ ኢህአዴግ የሚመካባቸው ትላልቅ ግዙፍ የሚባሉ ፕሮጀክቶች በሙሉ አጣጥሏል በዚህ አጋጣሚ ልንገር ብዬ ኦኬ here's the thing ይሄ ስህተት ነው ትልቁ ስህተት የሚያደርገው ምንድነው አሁን ኢህአዴግ በቁጥር ነው እንትን የሚለው የሚመካው እኛ ግን የሰው ፖለቲካ ነው የምንከተለው ሰው በሰው ዙሪያ ነው የምንሰራው ብለዋል at the same time ደግሞ ይሄ እነዚህ ነገሮች ደግሞ ፕሮጀክቶች ደግሞ ጸርሻለሁ ይያሉ ነው ሲጀመር እነዛ ፕሮጀክቶች የቆዩ በሂደት የነበሩ ናቸው ለምሳሌ መጀመሪያ አካባቢ ታስታውስ እንደሆነ የምስራቅ አፍሪካ መሪዎች ሳይቀሩ እየተጋበዙ ፕሮጀክቶች ይመርቁ ነበር እርግጠኛ ሆኜ ነገር የምንችለው ዛሬ ፓርላማ ንግግር አድርገው መሐላ የፈጸሙ ሰውዬ the next day አንድ ፕሮጀክት ያስመረቁ ጀምረው አስመረቁ ማለት አይቻልም በሁለት አመት እንኳን ራሱ ያስመረቁት ፕሮጀክት የለም ጀምረው ማለት ነው ስለዚህ የቆዩ in the pipeline የነበሩ በማለቅ ላይ የነበሩ ፕሮጀክቶች ተቀብለው መርቀዋል እንዲያውም እኔ ኮሎኔል አብይ የተቸገሩት በኋላ ላይ ነው እንጂ መጀመሪያ ላይ አካባቢ የሚመረቁ ፕሮጀክቶች ብዙ ነበሩ የምስራቅ አፍሪካ መሪዎች እየተጋበዙ እንትን ይሉ ነበር እንዲያውም አንድ ጊዜ ምን ብዬ ነበር እነዚህ ፕሮጀክቶች እየተሰሩ የነበሩ ፕሮጀክቶች እና ያለቁ የመረቋቸው ያሉ ሲያልቁ በምክንያት በምን ሰበብ ሰው ሊጠሩ ነው ወደ ሀገር ቤት እነዛ ይጠሩ የነበሩ ሰዎችስ ማኩረፍ አይጀምሩም ወይ ምክንያቱ አይመጡም ከዛ በኋላ የሉም መጀመሪያ ላይ ግን እንትን ይደረግ ነበር እንዲያውም እኔ እንደማቀው ኢህአዴግ ብዙ እንደሰራ ነገር ግን ኢንፍራስትራክቸር መስራት ምን ማለት እንዳልሆነ እንደተናገሩ ነው እኔም ማቀው ጠቅላይ ሚኒስትሩ በዛ እንደማያምኑ እና ሌላ ተጨማሪ ነገር ሊያመጡ እንደሆነ ነው ሌላ ተጨማሪ ነገር ያሉት ይሄ ሰው የተባለው ፖለቲካ ነው ይሄ ሰው የተባለው ነገር ደግሞ ሰው ያለቀ ያለበት ፖለቲካ ነው ለኔ ኢትዮጵያ ውስጥ ሰው እንደ በጠቅላይ ሚኒስትር አብይ አመራር ዘመን ሰው የረከሰበት ዘመን የለም ስለዚህ የሰው ያሉት ፖለቲካ የትኛው ነው ይሄ ዝም ብሎ የሚሰብኩት ነገር ከሆነ ምንም መጀመሪያ ላይ ሰው መስሎት ጥሩ ቃል ጥሩ ንግግር ኢትዮጵያን የሚወዱ ምናምን ብሏል ነገር ግን ኢትዮጵያ መውደድ የሚገለጽበት መንገዶች ደግሞ እናቃቸዋለን የኢትዮጵያን ህዝብ ህይወት መቀየር ነው ባጭሩ ሌላ ምንም ዴፊኒሽን የለውም ያ አልሆነም የኢትዮጵያ ህዝብ ከጊዜ ወደ ጊዜ በኢኮኖሚ ኑሮ እየተበላሸበት ከጊዜ ወደ ጊዜ የመኖር ዋስትና እያጣ ነው እየሄደ ያለው ስርዓት አልበኝነት ነግሶ ባጭሩ ይጨመርልኛል ብሎ የጠየቀ ህዝብ ያለችውን ነው እንዲያጣ ያደረጉት አሁን በኢህአዴግ ልማት ምናምን አረጋግጧል ኢህአዴግ ግን ልማት አይደለም ዋናው ነገር ኢንፍራስትራክቸር አይደለም ሌላ ነገር ያስፈልጋል የኢትዮጵያ ህዝብ አሉት በልማቱ ላይ ሊጨምሩለት ነበር የመሰለው ግን ልማቱን ቆመ እንደገና ደግሞ at the same time ያ ቃል የተገባውም
ጨምርልሃለሁ የተባለውን ነገር ሳያገኝ ቀረ ስለዚህ ይሄ በግልጽ ያየነው ነገር ነው በምስራቅ አፍሪካ መሪዎች እየሰበሰቡ ያስመርቋቸው የነበሩ ፕሮጀክቶች ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር ሆነው ከመጡ በኋላ የጀመሯቸውና የጨረሷቸው ፕሮጀክቶች አይደሉም በፍጹም የነበሩ እየተሰሩ የነበሩ አንዳንዶቹ ሊያልቁ ጫፍ ላይ ደርሰው የነበሩ ፕሮጀክቶች ነበሩ ያው ፕሮጀክቱ ማለቅ ስለነበረበት በሂደት አልቆ ተብሏል አንድ ነገር ግን እዚህ ጋር ልግለጽልህ ስህተት ነው ይሄ ነገር ምልበት መሰረታዊ ነገር የስኳር ፋብሪካዎች ሁሉም አልቀው በ6 ወር ውስጥ ስራ ይጀምራሉ ብለው ነበር የለም ያ ነገር አሁን ስለዚህ ይሄንን ነገር ማድረግ ካልቻሉ ይሄ የሚሉት እኔ ከመጣው በኋላ እንደዚህ ተሰርቷል እንዲህ ተሰርቷል የሚሉት ይተውትና በቃላቸው መሰረት ጠቅላይ ሚኒስትሩ የነገሩን በ6 ወር በእንደዚህ ወር ያልቃሉ ያሏቸው ነገሮች የታሉ አላለቁም የለም አላለቁም ኢቭን የህዳሴ ግድብ እኔ ባልመጣ ኖሮ በ10 አመት እንኳን ካለቀ ነው ብለው እኔ ግን አሁን ስለቀየርኩ አዳዲስ እንትኖችም ስላመጣው ሜቴክን አንስተው ማለት ነው ሪፎርም ለሌላ ተቋማት የውጭ ተቋማት ስለሰጧቸው ቶሎ ያልቃል ብለው ነበር አሁን የህዳሴ ግድብ ቶሎ ያልቃል ብቻ ሳይሆን እንደ ግድብ ራሱ የኢትዮጵያውያን መሆኑ አጣራጣሪ ውስጥ ገብቷል ቶታሊ ያ ግድብ ከኢትዮጵያውያን እንትን ውጭ ሆኗል ሶስተኛ ወገን ታዛቢ ሳይሆን አዳራዳሪ ብቻ ሳይሆን አስፈጻሚ ወደሚሆንበት ደረጃ ደርሷል ስለዚህ ይሄ ሁሉ ስናይ ጠቅላይ ሚኒስትሩ የግንባታ የመሰረተ ልማት አስቀጣይ አስመራቂ አዲስ ሰሪ ፕሮጀክቶች ያ አገሪቷ ባለቤት ሆነው አገሪቷ የፕሮጀክቶቹ ባለቤት ሆና የሚያስቀጥሉበት ሁኔታ ሳይሆን የመጣው አጠቃላይ ፕሮጀክቶችም እየጠፉ የቃል የተገባላቸው ነገሮችም ሳይፈጸሙ በአገር ደረጃ እንደ ፍላግሺፕ የሚወሰዱ ፕሮጀክቶችም ለባዕድ አሳልፈው እየሰጡ ነው ያሉት ስለዚህ ይህ አሁን ያሉት ነገር እጅግ የተሳሳተ ነው ይሄ የሰው ፖለቲካ አመጣው የሚሉት ነገር ግን መሬት ላይ ያለው ሪያሊቲ እውነታው መመስከር ይችላል ሰውን የሚያከብር ሰው እኮ ተዘቅዝቆ ተሰቅሏል ኢትዮጵያ ውስጥ በአደባባይ ሰው ከቦማል መስጊድ ተቃጥሎ እኮ ኢትዮጵያ ውስጥ ሰው ጨፍሯል የሰው ፖለቲካ ይሄ ነው በሰው ዙሪያ መስራት ሰው እንዲያውም በጣም እንትን ከሚላቸው ሌላ ቢቀር እንኳን ኢትዮጵያ ውስጥ አንድ የሚታወቅበት በእምነቱ ዙሪያ ያለው ጽናት ነው ህዝቡ እየቸገረውም ቢሆን እየተራበም እየከፋውም ቢሆን ግን አሁን በዚህ በኮሎኔል አብይ ዘመን ግን መስጊድና አብያተ ክርስቲያናት ተቃጥለው መስጊድ ተቃጥሎ ሰው የሚጨፍርበት አገር አይተናል ሰው ተገድሎ ተዘቅዝቆ አደባባይ ላይ ተሰቅሎ ሰው ቆሞ ከቦ የሚያይበት አገር ነው የተፈጠረው ስለዚህ እንደዚህ አይነት አደጋ ውስጥ የገባ ድህነቱ አደጋ ውስጥ የገባ ብሔራዊ ጥቅሙ አገራዊ ጥቅሙ አሳልፎ የሰጠ አገር ከፈጠሩ በኋላ እየሰመጠች የነበረች መርከብ ነው ያዳንኩት ይሄ በጣም ስህተት ነው እንዲያውም እኔ ላስት ታይም ገልጫው ነበር አንድ ፊልም ላይ መርከቧ እየሰመጠች ሙዚቃ መሳሪያ የሚጫወቱ ሰዎች አሉና የዛ አይነት ነገር ነው እየበለጸግን ነው ልትበለጽግ ነው አገሪቷ አሸሸ ገዳሚ ነው ባጭሩ ጠቅላይ ሚኒስትሩ ኖቤል ተሸለሙ ድግስ ይዘጋጃል ምን ይላል ዘ ሪያሊቲ ግን መርከቧ እየሰመጠች ነው ያለችው እና እቺ መርከብ እንድትሰምጥ እየተደረገች ያለችው እቺ ሀገር ለግልዝናና ክብር እና ስልጣን ተብሎ በሩን ክፍት ያደረገ መንግስት በፈጠረው ችግር ነው የሀገሪቷን ደህንነትና ሰላም ሊያስጠብቅ የሚችል መዋቅር እንዲፈርስ ተደርጓል ሆን ተብሎ ማለት ነው ዜጎችን አሁን ይቀርና እየተፈጸሙ ያሉ ወንጀሎች ይቀርና ጥቃቅን የሆኑ ነገሮች እንኳን ራሱ ቢግ ዲል የነበሩበት ዘመን እኮ ነበር ኢትዮጵያ ውስጥ በዛን ጊዜ ያንን ማስጠበቅ የቻሉ የደህንነት መዋቅር የጸጥታ መዋቅር እንዲፈርስ ተደርጓል ይህ በሆነበት ሁኔታ የሀገሪቱ ሰላም በደፈረሰበት ሁኔታ እንዲሁም የሀገሪቱን ጥቅም ጠንክረው ሞግተው በአቅም ማለት ነው የሀገሪቷን ጥቅም ያስከብሩ የነበሩ ሰዎች ገሸሽ እንዲሉ ተደርገው እንዲገፉ ተደርገው አሁን ባለው ሁኔታ አገሪቱ ጥሩ ነው ያለችው እንድታድግ አድርጊያታለሁ ከንተን ያወጣኋት ምናምን የሚባል ነገር ከእውነት የራቀ ነው በጣም ጥሩ እስቲ አሁን ወደ ትግራይን በሚመለከት አንድ ጥያቄ ልለፍና አሁን ጠቅላይ ሚኒስትር አብይ አህመድ በትግራይ አንተ ከትግራይ አክቲቪስቶች በግንባር ቀደምትነት የምትጠቀስና አሉላ ጠቅላይ ሚኒስትር አብይ አህመድ እና የትግራይ ወጣቶች ያላቸው
ግንኙነት ምን ይመስላል ባንተ እንዴት ነው አሁን የወጣቱን ሀርት ቤት ስለምትከታተል እንዴት ገልጸዋል ጠቅላይ ሚኒስትሩ የትግራይ ወጣትን እንዴት አድርገው አሸንፈው ነው ከጎናቸው ሊያሰልፉት የሚችሉበት ሁኔታ ሊኖር ይችላል ወይ የሚለውን እናያለን ወጣት ቀላል አይደለም በአንድ ሀገር ውስጥ 66 የነበረው ለውጥ ያመጣው የአዲስ ዩኒቨርሲቲ ወጣትና በሌሎች አካባቢ ተደረጉ ተቃውሞዎች ነው ከዛ በኋላም የትግራይ ወጣት 17 ዓመት ታግሎ ነው በኢትዮጵያ ዲክታቶሪያል መንግስት የሚባለው የደርግ ስርዓትን ገርስሶ የኢትዮጵያን ፖለቲካ እንትን የቀየረው የትግራይ ወጣት ነው ከዛ በኋላም ኢህአዴግን ከውስጥም ከውጭም አስጨንቆ ዶክተር አብይ አህመድ ወደ ስልጣን ያመጣው የኦሮሚያ ወጣት ቀሮም ምንለው ነው ስለዚህ ወጣት አስተዋጽኦ በቀላሉ የሚታይ አይደለም ዶክተር አብይ አህመድም ይህን በትግራይ አካባቢ ያላቸውን ከፍተኛ ተቃውሞ በተለይ ደግሞ በትግራይ ኤሊት የሚባለው ያለውን ተቃውሞ በቀላሉ የሚያዩት ነው ብዬ አላስብም እንዴት ነው አሁን የትግራይ ፖለቲካ ወዴት እያመራ ነው የሚቀጥለው ምርጫ ለምሳሌ ተካሄደ እንበልና ምንድነው አሁን የብልጽግና የፕሮስፐሪቲ ፓርቲ የሚባለው ጣፈንታ ምን ሊሆን ይችላል አሁን ኦሮሚያ ያለው ሁኔታ በግልጽ እየታየ ነው ህዝብ ወዴት አማራጭ ወዴት እንደሆነ እያየነው ነው አማራ ክልልም እያየነው ነው የብልጽግና ወይም አዴፓ ቦታ እንደሌለው እያየነው ነው ትግራይም የራሱ የሆነ ውጤት ይዞ ይመጣል ስለዚህ ምን አይነት ጣፈንታ ሊኖረው ይችላል የሚቀጥለው የትግራይ በተለይ ደግሞ ትግራይ ፎከስ አድርገን የትግራይ ከምርጫ በኋላ የሚኖረው ሁኔታ ምን ይመስላል እና የወጣቱ መስተጋብር ከጠቅላይ ሚኒስትሩ ወይ ከፌደራል መንግስት ጋር የሚኖረው መስተጋብር ምን ይመስላል ወጣት አጠቃላይ የአንድ የህብረተሰብ ክፍል ነው በተለይ በኢትዮጵያ ኢንጀነራሊ ደግሞ ሰብሳሃራን አፍሪካ ከፍተኛ ቁጥር አለው አፍሪካ የልጆችና የወጣቶች አህጉር ናት እና ይሄንን የህዝብ ክፍል ከፍተኛ ቁጥር የሚይዘውን የህዝብ ክፍል ችላ ያለ ወይም ኢንጌጅ ያላደረገ መንግስት ወይም ፖለቲካ ድርጅት ውጤታማ ሊሆን አይችልም በኢትዮጵያም በትግራይም በአጠቃላይ በአፍሪካም እንደ ኮንቲኔንት ካየ ነው የዚህም ወጣት ችግሮች መረዳት ችግሮቹን መፍታት የሥራ ዕድል መፍጠር ትምህርት የተለያዩ ማህበራዊ ፍትህ ሊያረጋግጡ የሚችሉ አገልግሎቶች ማቅረብ ጤንነቱ እንዲጠበቅ ማድረግ ገንቢ አገር ተረካቢ እንዲሆን በዛ ደረጃ መቅረጽ በጣም ኢምፖርታንት ነው ይሄ አጠቃላይ የሆነው እንትን ነው መነሻ ነው እና ይህ ወጣት በየጊዜው ጥያቄዎች ያነሳል የተጠቃሚነት ጥያቄዎች አሉት የሥራ ዕድል የትምህርት ብዙ ጥያቄዎች ያነሳል የፖለቲካ ተሳትፎም ቀላል አይደለም እሱም ፖለቲካሊ ፓርቲሲፔት እንዲያደርግ ያልተፈቀደለት ወጣት ያው የጊዜ ጉዳይ ነው እንጂ መፈንዳቱ አይቀርም የተገለለ ማርጂናላይዝ የተደረገ በኢኮኖሚ በሥራ ዕድል ብቻ ሳይሆን በፖለቲካል ፓርቲሲፔሽን ራሱ ኤክስክሉዥን ካለ ኤክስክሉድ ከተደረገ በሂደት አማራጮቹን ወደ ማየት የሚሄድ ይሆናል በተለይ ደግሞ እንደ ኢትዮጵያ ባሉ ወይም አፍሪካ እንደ አህጉር ደሃ በሆኑ ወይም ያደጉ ባሉ አካባቢዎች ወጣት ለህገወጥ ስደት በጣም ተጋላጭ ነው እና ይህ ወጣት እንዲደመጥ ይፈልግ ነበር በኢትዮጵያና ኢህአዴግን እንዲያዳምጠው አስገድዶታል በተለያዩ አካባቢዎች ተንቀሳቀሱ ወጣቶች ማለት ነው ነገር ግን ይህ ወጣት በሂደት ጥያቄዎቹ ተረስተው ወደ ሌላ ነገር ነው የተሄደው ጭራሽ ወደ መሰረታዊ ሊሆን የሚችል በቃ ማለት እንደ ጥያቄ ሊነሳበት የሚችል ነገር በማይላቸው ነገሮች ራሱ ነው እየተጎዳ ያለው አሁን አንድ ትግራዋይ በማንነቴ እንደ ወጣት ጎዳለው ብሎ አያስብም ነበር ዋናው ነገር ምንድነው እንዴት ኢኮኖሚ ፍትህ ይረጋገጣል ተጠቃሚነት እንዴት አቃፊ የሆነ ፖለቲካ ይኖራል እንዴት ከህገወጥ ስደት ቀርቶ ባገሬ ማደግ የምችልበት እድል ይፈጠርልኛል እንዴት ትምህርት እድል ተፈጥሮልኝ ጥሩ ጥራት ያለው ትምህርት አገኛለሁ ይሄ ነበር ጥያቄ አሁን ኮሎኔል አብይ ወደ ስልጣን ከመጡ በኋላ የትግራይ ወጣት ጥያቄ እነዚህ አይደሉም እንደው ይሄ መሆን ነበረበት በትግራይም ይሄ ጥያቄ መኖር አለበት ብዬ ነው ማምነው እንደ ትግራይ እነዚህ ጥያቄዎች መልስ እንዲያገኙ ጠንክረን መስራት አለብን እንደ ህዝብም ክልሉ እንደሚመራ መንግስት የትግራይ ክልል መንግስት ካቱ የውጭ አደጋ አለና ለዝም ብሎ ይሄ ተከድኖ ምናምን የሚባል ነገር አይሰራም በቃ ጎን ለጎን መሰራት አለባቸው አሁን ግን ኮሎኔል አብይ ግን እንደ ሀገር ያመጣብን ችግር ምንድነው የትግራይ ክልል ወጣት እንደማንኛው ኢትዮጵያዊ ወጣት ያነሳቸው የነበሩ የወጣት ጥያቄዎች ማንሳት ሳይሆን አሁን
እንደ ትግራይ እንደ ህዝብ ሊያጠፋን የመጣ ኃይል አለ ብሎ ነው የሚያምነው ሪያሊቲውም ያ ነው የሚያሳየው ስለዚህ አሁን በቃ ወደ ቤዚክ ነው የተመለስነው አሁን የብሔራዊ ጭቆና ቅድም የገለጽከው ወጣቶቹ ተደራጅተው ታግለው የመነገሉት የዛ አይነት ጭቆና ተመልሶ ይመጣል የሚል ስጋት ነው ያለው አሁን ተመልሶ ወደ ባርነት የመክተት ትግራይን የማንበርከክ ትግራይን ገዢዎች በመላክ ከመሃል እንደ በፊቱ ማለት ነው ታግሎ ያሸነፈው የትግራይ ህዝብ የዛ አይነት ስርዓት የመመለስ ፍላጎት ነው ያለው ጠቅላይ ሚኒስትር አብይ የኢትዮጵያ ወጣቶችን ጥያቄ ሊመልሱ አይደለም የመጡት ስለዚህ የትግራይ ወጣትም እንደማንኛውም ኢትዮጵያዊ ወጣት ጥያቄዎች ነበሩት የወጣት ጥያቄዎች እነዛ ጥያቄዎች አሁንም አሉ ይቀጥላሉ የትግራይን ክልል መንግስት እነዛን አድሬስ እንዲያደርግ እየጠየቀ ነው ፕሮፐርሊ በትግስት ለዛው ሳያቃጥል ንብረት ሳያወድም ማለት ነው መሆንም የለበትም ተጨማሪ ሀብት ለመፍጠር ያለህን ሀብት አታወድም ተጨማሪ አንድ ወጣት የሌሎች ወጣቶችን ንብረት አውድሞ አይደለም ንብረት እንዲኖረው የሚያደርገው ራሱ ተጨማሪ ንብረት ይኖረኝ እኔም እንደ ሌሎቹ ተጠቃሚ ልሆን ነው የሚለው ፍትሃዊ ተጠቃሚነት ይኖር ነው የሚለው ወደ እንደዛ አይነት እንዳይሄድ ደግሞ እንዳይገፋ መንግስት ኃላፊነት ወስዶ ጥያቄዎቹን ከልብ አዳምጦ አፋጣኝ ምላሽ መስጠት አለበት ይሄ ኢህአዲግ ይሄ እንዲመልስ ነበር የሚጠበቀው ኮሎኔል አብይ ግን ወደ ሌላ ነው የወሰዱት ጭራሽ የሥርዓተ የሀገረ መንግስት እንትን የሚቀየር የኔሽን ቢልዲንግ ፕሮጀክቱ የኢትዮጵያ መልሶ ሪቨርስ አድርጎ ወደ ኋላው ስርዓት የሚመለስ ነው አሁን ይሄ ኦሮሚያም ውስጥ ጸብ ውስጥ እንዲገቡ አድርጓቸዋል አሁን እኮ የትግራይ ወጣት ብቻ አይደለም በብሔራዊ ጉዳይ ከኮሎኔል አብይ ጋር ጸብ ውስጥ የገባው የኦሮሚያ መጣውበት የሚሉት በነገራችን ላይ ኮንስቲትዌንሲ መፍጠር ያልቻሉ በሌላ ኮንስቲትዌንሲ እንትን ማለት የሚችሉ አይነት ፖለቲከኞች ነው የሆኑት ኮሎኔል አብይ መጨረሻ ላይ ስለዚህ እንደዚህ የሆነ መሪ ደግሞ እንደዚህ አይነት ፖለቲካ የሚያራምድ መሪ በየትኛውም ኮንስቲትዌንሲ የወጣት ድጋፍ ሊኖረው አይችልም ወጣቱ የነቃ ነው የፖለቲካ ተሳትፎ ከፍ ያለ ነው አሁን ሶሻል ሚዲያው የሚጫወተው አሁን ማን ነው ደጋፊያቸው የጠቅላይ ሚኒስትሩ ደጋፊ ይሄኛው ህብረተሰብ ነው እንለው ነገር ለዛ ልመጣለን ደጋፊያቸው በትግራይ ምንም ይህ የሚባል ደጋፊ የላቸው አሁን ነው ነጭ ለባሽ ምናምን ሊኖር ይችላል እኔ ነጭ ለባሽ ነው ምለው ይሄ ከፓርቲ ጋር ምናምን ይያያዝ አይደለም የትግራይ ብሔራዊ ጥቅምና የህዝብ ጥቅም ላይ የሚደራደር ሰው ነጭ ለባሽ ነው ለኔ ህወሓትን ይፈልግ ማለት ይችላል በፓርቲ ደረጃ ይፈልገውን ፓርቲ መስርቶ መከራከር መታገልም ምርጫ መወዳደር አለበት ነገር ግን አለቃው የሆነውን የትግራይን ህዝብ የሚያናድድና የሚያዋርድ ተግባር ውስጥ ከገባ ግን ይሄ ሰው የተሸጠ ሰው ነው ለኔ አዲስ አበባ ላይ ሆኜ በሚሰጠኝ መኪናና ቤትና እንደዚህ መሬት ምናምን ተደልዬ ህዝቤን የሚያበሳጭ ነገር ምሰራ ከሆነ የት ነው ሄጄ የምመረጠው ኮንስቲትዌንሲ የለኝም ማለት ነው ስለዚህ እንደዚህ አይነት ፖለቲካ ነው እየፈጠሩ ያሉት እንደዚህ አይነት ሁኔታ ነው እየፈጠሩ ያሉት እነዚህ አይነት አካሄድ ደግሞ ኮንስቲትዌንሲ እንዲኖር አያረግም ይህ በሆነበት ሁኔታ ከትግራይ ተተፍተው ከኦሮሚያ ወጣትም ጋር ተጋጭተው ደቡብም እያየኸው ነው የህዝባቸውን ጥያቄ አንግበው የወጡ ወጣቶች በመከላከያ ስር ነው ያሉት እየተዳደሩ ያሉት እየተመቱ እየተገደሉ ማለት ነው ስለዚህ ይህ በሆነበት ሁኔታ እኚህ ጠቅላይ ሚኒስትር የማን ነው የሚሆኑት ያልከው ጥያቄ በጣም ኢምፖርታንት ነው የማን ነው የሚሆኑት ታዲያ የሚል ጥያቄ ያነሳል ነው አሁን የማንስ መሆን ነው የሚፈልጉት የማን እንደማይሆኑ አውቀው እኮ ነው በምርጫውንም አጭበርብሬ ቢሆን አሸንፋለሁ ያሉት ምክንያቱም ወጣት ከፍተኛ ተሳትፎ ይኖረዋል በዚህ በቀጣዩ ምርጫ እያየው ነው የኦሮሞ ፓርቲዎች በተለይ ኦፌኮ በየአካባቢው የኦሮሚያ ክልል ግልብጥ ብሎ ህዝብ ያልወጣበት እንትን የለም ይህ ሲሆን እኚህ ሰውዬ ቀጣዩ እንትናቸው ነው ማመቻቸት ያለባቸው ሻንጣን ፓክ መደረግ ካለበት ፓክ ማድረግ ነው እንደዚህ without constituency ያሸንፋሉ ማለት ግን ምርጫ ማጭበርበር ነው ማለት ነው ምርጫ ማጭበርበር ደግሞ መንግስት አያረግም አሁን ምርጫ ማሸነፍ ኢንድ እኮ አይደለም ሚንስ ነው ወደ መንግስትነት አይደል ጠቅላይ ሚኒስትሩ ኮሎኔል አብይ ያ ነው ኢንድ የኔ ካሉ መንግስት ሆኖ እንዴት መምራት እንደሚችሉ አውቀውበታል ምርጫ ማሸነፍ በማጭበርበር ይቻላል ወይ ካልከይ አዎ ይቻላል ልክ ነው አይደለም ነገር ግን መንግስት ሆኖ መቀጠል ይቻላል እሱ ሌላ ሄዴክ ነው ማለት ምክንያቱም ግልብጥ ብሎ የደገፈው መንግስት ሳይሆንለት ግልብጥ ብሎ የተቃወመው መንግስት ሆኖልሃል ሲባል ያ ህዝብ ከዛ መንግስት ጋር እንዴት ነው መንግስትና ህዝብ ሆነው የሚቀጥሉት ስለዚህ ኮንስቲትዌንሲ ሌስ መሆናቸው ምርጫ እንዲያጭበረብሩ ያስገድዳቸዋል ሌላ አማራጭ አለ የተከበረው አማራጭ ኮንስቲትዌንሲ የለኝም ድጋፍ የለኝም ተሸንፍ ያለው ብሎ ማስረከብ ነው ኮንስቲትዌንሲ ለስነኝ ማንንም አይቀበለኝም ነገር ግን መንግስት ሆኜ እሄዳለሁ ካልክ ግን ማጭበርበር ነው ያለ አማራጭ ካጭበረበርክ ደግሞ የመንግስትነት ጊዜ የተዋረደ ነው የሚሆነው ምክንያቱም የተመረጥክ መንግስት አይደለም ስለዚህ በሚሆንበት ጊዜ
ሸክፈህ እንትንሽ አንጣ አመቻቸ ለመሸሽ የተዘጋጀነ ማለት ነው ስለዚህ በኦሮሚያ እንኳን ራሱ አሁን ተቀባይነት የላቸው አሁን የሆነ ያለው ምንድነው በአማራ ክልል ነው እየተነሳ ያለው አማራ ክልል የብልጽግና መሰረት እንዲሆን የማድረግ ፍላጎት አለ እንትና ባለፈው የገለጸው አማራ ክልል ኢትዮጵያዊነትን የማስቀጠል እድል ተስፋ ያለው እዛ ነው ብሏል እንዴ ኢትዮጵያዊነትን ማስቀጠል ሲባል የአማራን ህዝብ ጭዳ አድርጎ ነው እንዴት ነው ኦሮሚያ ውስጥ የማይመረጥ ከኦሮሚያ መጣው የሚል መሪ ኦሮሚያ ተቀባይነት የሌለው የአማራን ክልል ውክልና ይዤ መንግስት መሆን ይችላል የደቡብን ክልል ውክልና መንግስት ሆኜ ይቀጥላል ኮሎኔል አብይ በመጀመሪያ የነበረው ኮንስቲትዩንሲ ብለው የሚገልጹት ኦሮሚያ ነው የመጡበት በኦህዴድ በኩል ነው ኢህአዴግ ውስጥ የገቡት ጠቅላይ ሚኒስቴር የሚሆኑት ጅማ ላይ ነው ምርጫ ተወዳድረው ፓርላማ የገቡት ስለዚህ ይህ አካሄድ ስታዩ የመጀመሪያ የነበረው ኮንስቲትዩንሲያቸው ኦሮሚያ ነው ኦሮሚያ የተፋው ደቡብ የመሸከም ግዴታ አለበት እንዴ አማራ የመሸከም ግዴታ አለበት እንዴ ትግራይ ተው ያለቀለት ጉዳይ ነው ጋምቤላ የመሸከም አፋር የመሸከም ግዴታ አለበት እንዴ ማን እንዴ ምን ስለሆነ የማንም ጋርቤጅ መድፊያ ናቸው እንዴ እነሱ አይሆንም ስለዚህ ኦሮሚያ ካልተቀበለው ዘሪ ሪዝን ሊቀበሉበት ያልቻሉ አይደል ስለዚህ አማራ ክልል የሚቀበሉበት በምን እዚህ ላይ ማየት ያለብን ግን ብልጽግናን የተባለ ፓርቲ ህገወጥ ፓርቲ ሊያቋቁሙና ሊያስከሂዱት የፈለጉበት መንገድ የብሔር ውክልና ይኖራል ብለዋል ፕሮፖርሽናል ሪፕሬዘንቴሽን ይኖራል ብለዋል የኦሮሞ ህዝብ ትልቅ ህዝብ ነው በህዝብ ብዛት ከኢትዮጵያ አንደኛ ነው በብልጽግና እነ ኮሎኔል አብይ ኦሮሞን ወክለን ብለው ከፍተኛ በፕሮፖርሽናል እንትን ስሌት ከፍተኛ እንትን ይኖራቸዋል ማለት ነው ሲት ወይም ቮት ልትለው ይችላል ምክንያቱም እንደዛ ነው የሚለው ህገ ደንቡ እንደዛ ከሆነ በማይመረጡበት ክልል ነገር ግን ከፍተኛ ሲት ያገኙበታል ማለት ነው በፓርቲ ተቃዋሚ ሆነው በሚንቀሳቀሱበት ክልል ከፍተኛ እንትን ግን አላቸው በፓርቲ ውክልና አማራ ክልል ብልጽግና እንዲያሸንፍ አድርጎ ነገር ግን በብልጽግና የሚኖረው ውክልና ግን በህዝብ ብዛት በሚል ዝቅተኛ ከኦሮሚያ ክልል ባነሰ ሪፕሬዘንቴሽን እንዲኖረው ነው ያ አሁን የአማራ ወጣቶች እያዩት ነው ብልጽግና በአማራ ክልልም ቦታ እንዳይኖረው ከሚያደርጉት ምክንያቶች ይሄ ነው አንዱ ምክንያት ከፍተኛ ቁጥር አለኝ ብለህ ያሰብክበትና ውክልና ያገኘህበት በፓርቲ ትሸነፋለህ ከዛ ባነሰ ቁጥር ህዝብ ነው ያለ ውክልናህም ይሆናል ያልከው አካባቢ ላይ ግን መንግስት ለመሆን በዛ አካባቢ ምርጫ አሸንፈ ግን መንግስት ለመሆን ስለዚህ የተፈለገው ምንድነው ከደቡብ ከአዲስ አበባና ከአማራ ክልል እንዲሁም ከነዚህ አፋር ጋምቤላ ምናምን በማሰባሰብ ማሸነፍ ይቻላል ነው ነገር ግን አሁን ይያልኩ ያለው ህዝቡ ነቅቷል ኮንስቲትዩንሲው እምቢ ያለው ለዛውም ከፍተኛ ውክልና ያገኘበት በፓርቲ እምቢ አልመርጠህም እንደ መንግስት ያለው ሌላው እንደ መንግስት አድርጎ የመቀበል ግዴታ ማን ሰጠው ማን ያስገድደዋል አለስ ከፍተኛ የሆነ በማታለልና በማጭበርበር ሂደት የተካኑ ሰዎች ለመጭበርበርና ለመታለል ደግሞ ዝግጁ የሆነ ህዝብ ካልተገናኙ በስተቀር ማለት ነው ከዚህ ጋር አያይዘ አሉላ ምትመለስልኝ መንግስት የሚቀጥለው ነሐሴ 16 ይመስለኛል ምርጫ አካሄዳለሁ ብለዋል የኢትዮጵያ ምርጫ ህገ መንግስቱ ከሰኔ 30 ማለፍ የለበትም ቢልም በራሱ ፍቃድ ከዛ ህገ መንግስቱን አፍርሶ ነሐሴ 16 ብሎ ቀን ቆርጧል እንግዲህ መንግስት አደርጋለሁ አቅሟለኝ ባለበት ጊዜ ተቃዋሚዎች ደግሞ አይ አትችልም እያሉት ነው ለምሳሌ ኢዜማ ኢዴፓ በታይ ለምርጫ ኢትዮጵያ ብቁ አይደለችም መጀመሪያ መሰራት ያለባቸው ስራዎች የቀደሙ ምርጫ ቀስ ብሎ ይደርሳል የሚሉ ወገኖች እየመጡ ነው አንድ የፖለቲካ ፓርቲ ሲቋቋም ምርጫ እንዲያውም ኢንካሬጅ ማድረግ አለበት ነው የሚባለው ምርጫ ካላካሄደ ዲሞክራሲያዊ የሆነ የስልጣን ሽግግር ስለማያካሄድ ስልጣን አልቲሜትሊ ፖለቲካ ፓርቲ ታቋቁም ስልጣን ለመያዝ ነው ግን ምርጫ አታካሄድ ብሎ ለመንግስት ተቆርቋሪ የሆኑ ፖለቲካ ፓርቲዎች አሉ ምን ለማትረፍ ነው እነዚህ ፖለቲካ ፓርቲዎችን እዚህ ውስጥ የገቡት ምንድነው ትርፋቸው ኢዜማ የተባለው ተለጣፊ ፓርቲ ችግሩ ምንድነው ከብልጽግና በላይ ነው እንዲያውም ብልጽግና አሉኝ ያላቸው ችግሮች ራሱ የሉም የሚል ሆኗል አሁን ብልጽግና በቃ እንደዚህ አይነት ችግር ገጥሞኛል ሲል ኢዜማ ነው የለም የሚል ሆኗል አልፎ ነው እና ግራ የሚያጋባ ነው ማለት እንዴት ነው ስተት አለብኝ አጥፍቻለሁ ያለ አንድ ሰው ሌላ ሰው ግን ስተት የለብህም የሚል ነገር የሚያመጣበት ምክንያት ግራ የሚያጋባ ነው አንዱ ይሄ ነው ሁለተኛው ምክንያት ግን ከተለጣፊነት ወደዚህ በመጣ በተለይና አቶ ልደቱ ምናምን ያሉበት
የህገ መንግስት ለውጥ የሚፈልጉ ኃይሎች አሉ በኢትዮጵያ ውስጥ እነዚህ የህገ መንግስት ለውጥ የሚፈልጉ ኃይሎች በዚህ ህገ መንግስት ወደ ምርጫ መግባት የለብንም ባዮች ናቸው ስለዚህ የሆነ የኢመርጀንሲ እንትን ተደርጎ የሽግግር መንግስት ተደርጎ የህገ መንግስት ለውጥ ከተደረገ በኋላ ወደ ምርጫ ብንሄድ ነው እንጂ በዚህ መዋቅራዊ ችግር ባለበት ህገ መንግስት ይሉታል አቶ ልደቱ ተይዞ ወደ ምርጫ ብንገባ ዞሮ ያው ነው ወደዛ ነው ታጥቦ ወደ እንትን ነው ስለዚህ ህገ መንግስቱን ካለመቀበል የሚመነጭ ነው ህገ መንግስቱን ካልተቀበሉ በዚህ ህገ መንግስት ባልከው ከቀኑ ጀምሮ እንኳን ራሱ የተቀመጠው ነገር እንዴት ይቀበላሉ ስለዚህ ህገ መንግስቱ ካለመቀበል ነው የሚመነጨው በዚህ ህገ መንግስት አንዳኝም ከሚል ነው በዚህ ህገ መንግስት አልዳኝም ያለ ሰው በዚህ ህገ መንግስት የተቀመጠ ምርጫ ይቀበላል ማለት አይቻልም ግን ሲጀመር ስተቱ የተፈጠረው ምንድነው ህገ መንግስቱን አንቀበልም በዚህ ህገ መንግስት አንተዳደርም የሚሉ ኃይሎች ሲጀመርስ እንዴት የምርጫ ፍቃድ አግኝተው በምርጫ ተወዳዳሪ እንዴት ሆኑ ነው የኔ ጥያቄ ይሄ በጣም ክሪቲካል ጥያቄ ነው መታየት ያለው እዚህ ሀገር ህገ መንግስቱ መሻሻል አለበት ሊል ይችላል ነገር ግን ህገ መንግስቱን ቶታሊ ያልቀበለው የሚል ኃይል ፓርቲ ሆኖ ምርጫ ሲወዳደር ነው ያላቀም የለም ስለዚህ አሳውሳለሁ ፕሮፌሰር መረራ አንድ ጊዜ ህገ መንግስቱን አትቀበሉትም ህገ መንግስቱን አክብራችሁ አይደላችሁ የምትሄዱት ተብለው በኢህአዴግ ቻሌንጅ ሲደረጉ በኢህአዴግ አንድ ምርጫ ተከራካሪ ዲቤት ላይ ነው አይደለም ህገ መንግስቱ እናንተ የሰጣችሁን ፍቃድ ይዘን እኮ ነው እየተንቀሳቀስን ያለነው ነው ያሏል ይሄ መንግስት ስለተቀበልን ነው እሱ የሰጠን ፍቃድ ተቀብለን እየተንቀሳቀስን ያለነው ነው ያሉት ስለዚህ ህገ መንግስቱን ማክበርና ማስከበር የእያንዳንዱ ዜጋ ግዴታ ነው ፓርቲ ኮንክማ እንዲያውም መንግስት ነገ ጧት ሆናለሁ የምትል ከሆነ ካሁኑ ነው ኤክሰርሳይዝ ማድረግ ያለብህ ለህጉ ተገዢ እንደሆንክ ማለት ነው ትቀይራለህ ወይ ስልጣን ከተሰጠህ በኋላ የሚታይ ነገር ነው ታሻሽለው ትችላለህ ወይ በህጋዊ ህገ መንግስቱም ራሱ ይላል አስተካክሉኝ ይላል እኮ ካስፈለገ በዚህ መንገድ መስተካከል ነገር ግን ህገ መንግስቱን አልተቀበልንም የሚሉ ሰዎች ምርጫውንም እንትን አይሉ ምርጫው ባይኖር ነው የሚመርጡት ምርጫው ባይኖር የሚመርጡበት ምክንያት ይለያያል ግን እንደነገርኩ ህገ መንግስቱ የሚሉ አሉ ሌሎቹ ደግሞ ተለጣፊ ሆነው የብልጽግና እንትን የኮሎኔል አቢይ በስልጣን መቆየት ጥሩ ነው ብለው የሚያስቡ ማለት ነው እና ያንኑ በተቃዋሚነት ስም ድጋፍ የመስጠት ተግባር ውስጥ የገቡ ሰዎች ናቸው አሁን በትግራይ ላይ የሚደረግ አንዳንድ በተለይ ደግሞ አዲስ አበባ አካባቢ ያለው በሹመት ላይ የነበሩ ህወሓትን ወክለው በኢህአዴግ ስም የነበሩት ባለስልጣናት አሉ ከክፍለ ከተማ ጀምሮ ክፍለ ከተማም እዛው ዋና ከንቲባ ጽህፈት ቤት ጀምሮ እስከ ቀበሌ ያለው መዋቅር የኢህአዴግ ድርጅቶች የያዙት ነበር ሌላው ወደ ብልጽግና ሲሄዱ የህወሓት ሰዎች ግን ከፓርቲያችሁ ከብልጽግና ጋር አልተዋሃደም ስለዚህ ቁልፋቸው አስረክቡ በሚል ሌተር ደብዳቤም ሳይሰጣቸው ነው ቁልፋቸው አስረክበው እንዲወጡ የተደረጉት ጠቅላይ ሚኒስትሩ ዛሬ በነበራቸው የፓርላማ ውሎ እነዚህን ሳይነኩ የወይዘሮ ፈትለወርቅ ገብረእግዚአብሔር ብቻ አንድ ሚኒስትር ብቻ ነው ከሚኒስትርነታቸው ያነሳ ነው እንጂ ሌላው ማንንም አላነሳንም ብሏል 10 ምናምን ሚኒስትር ዴታዎች አሉ የትግራይ ብለዋል እንግዲህ እነዚህ ሰዎች በህወሓት እውቅና ተሰጥቷቸው ሚኒስትር ዴታነት የተሾሙ ናቸው ወይስ የህወሓት አባል ሳይሆኑ ግን በጠቅላይ ሚኒስትሩ ይሁንታ የተሾሙ ናቸው የሚለውን ግልጽ አላደረጉም ግን 10 ምናምን አሉ እነሱ አልነካናቸውም ብሏል ከዚህ በተያያዘ ባይቶና ሰሞኑ ባወጣው መግለጫ ቃሊቲ ማረሚያ ቤት ያለው ታራሚ ከትግርኛና ከሶማሊኛ ቋንቋ በስተቀር ሌላ ተናጋሪ የለውም በጣም በርካታ የትግርኛና ሶማሊኛ ተናጋሪዎች አሉ የሚል መግለጫ ሰጥቷል ይሄ ደግሞ ምን ያህል ጥቃቱ በትግራይና በሶማሌ በተለይ ደግሞ በትግራይ ላይ እንዳነጣጠረ የሚያሳይ ነው ይሄ ከስልጣን የማስወገድ ብቻ ሳይሆን እስር ቤቱም እንዲሁ የትግራይ ሰዎች እንደታጎሩበት እየተነገረ ነው ይሄ ነገር ማለቂያው የት ነው ፖለቲካው መፍትሄ አያስፈልገውም ወይ ይሄ ነገር እቺ ሀገር እንደ ሀገር ለመቀጠል ከፈለግን አንድ ብሔር ላይ ትኩረት እያደረገ የሚሄድ ጠቅላይ ሚኒስትር ወይም መንግስት እንበለው መቆም የለበትም ወይ የሚለውስ ወይና በዛው እናበቃል እሺ ፓርላማ ላይ በነበረው እንትን በዛ የትግራይ ተወላጆችን እንትን አላልንም ሌሎች አሉ አንድ ብቻ ነው እንትን ያደረግነው ብለዋል ታዲያ ያነሱበት ምክንያት ምንድነው አልገለጹም ወይዘሮ ፈትለወርቅ ገብረእግዚአብሔርን ያነሱበት ምክንያት ምንድነው ይሄ ብቃት ምናምን የሚባለው ነገር ፌዝ ነው ምክንያቱ የወጣው ሪፖርት አይተነዋል የአፈጻጸም የ6 ወር ተብሎ የንግድ ሚኒስቴር ያ የሚናገረው ሌላ ነው
የብቃት ችግር ያለበት መስሪያ ቤት የዛ አይነት አፈጻጸም እንትን ሪፖርት አይኖረው በመንግስት ሚዲያዎች ወጥቶ አይተናል ያፈጻጸም የብቃት ችግር ከነበረ ለምን ዛሬ አልተናገሩ የብቃት ችግር ነው ብሎ በብቃት ምክንያት ነው ያነሳው ባጭሩ በዚህ አላነሳንም ነው ያሉት እንጂ ያነሱበት ምክንያት አልገለጹም ስለዚህ መልሱ ብቁ አይደለም ጎዶሎ መልስ ነው አንድ ይሄ ነው ሁለተኛ የህወሓት የሆኑ ሰዎች ሌሎች የትግራይ ተወላጆች አላነሳንም ብለዋል ተነስተዋል ምክትል ከንቲባ ተነስተዋል በየክፍለ ከተማው በየቀበሌው የቆየ ነው አሁን ከፍ ያለ ተለቅ ያለ ፕሮፋይል ሲነካ ነው ትልቅ አነጋጋሪ ሆኖ እንጂ ቆይቷል የትግራይ ተወላጆችን የህወሓት እንትኖች ማለት ራሳቸው ጠቅላይ ሚኒስቴሩ ዛሬ ባደረጉት ንግግርን ብንፈልግ እንደዛ ማድረግ እንችላለን ብለዋል ወራሹ ብልጽግና ነው ህወሓቶች ልምድ ስላላቸው ካሁን በፊትም አብሮ የመስራት ችግር ስለሌለብን ስለምንግባባ እየቀጠልን ነው እንጂ ብንፈልግ ብልጽግና እንትን ነው ትግራይ ክልል ህወሓት የትግራይ ክልል ገዢ ነው የፌደራል መንግስቱ ብልጽግና ኢህአዴግን ወርሶ ተረክቧል ስለዚህ ከብልጽግና ጋር መቀጠል ማይችል እንዲያውም የሆነ ምሳሌ በፊት የተደረገ የወጡ የህወሓት ሰዎች ከኃላፊነታቸው እንትን ተደርገዋል ከፓርቲውም ለቀዋል ከኃላፊነታቸውም ተነስተዋል ብሏል ይሄ እኮ እንደዛ አይነት ሂደት አይደለም ይሄ የተለያየ ሂደት ነው በአንድ ፓርቲ ውስጥ የተፈጠረ አለመግባባት የፈጠረው ከፓርቲው የወጡ ሰዎች በፕሮግራሙ ያላመኑበት ሌላ ነገር ነው ህገወጥ የሆነ ፓርቲ መስርተህ ሌላ ግን በሌላ ፕሮግራም በሌላ እንትን ያሸነፈ በሌላ ፕሮግራም ያሸነፈ ሰዎች ወኪሎቻቸው እና የመንግስት ኃላፊነት ላይ ያሉ ሰዎች ማንሳት የተለያየ ነገር ነው አሁን ያልን ያለነው ብልጽግና የፌደራል መንግስት ወራሽ ህጋዊ ምናምን የሚባል ነገር ሳይሆን እንደ ፓርቲ ተቃዋሚም ይሁን ገዥም ይሁን እንደ ፓርቲ በምርጫ ቦርድ የተመዘገበበት ሂደት ህገወጥ ነው ህገወጥ የሆነ ፓርቲ ደግሞ በህጋዊ መንገድ በፕሮግራም አሸንፎ የመጣ የመንግስት ኃላፊን ማንሳት አይችልም ነው ይሄ ነው እየሆነ ያለው ማንሳት እንችላለን ደግሞ ብለዋል አይችሉም ስህተት ነው በህግ ካየነው በኃይል ያደረጉት ያሉት ከህግ ውጭ ነው በህግ ካየነው ግን ትክክል አይደለም ነው ወይዘሮ ፈትለወርቅ ደግሞ የተነሱበት ሌላ ምክንያት አሳማኝ ምክንያት ካላቀረቡ ኮሎኔል አብይ ካላቀረቡ የተነሱበት ምክንያት በፖለቲካ እምነታቸውና የህወሓት አመራር ስለሆነ ነው ብለን ነው እንደመደመው በዛ ካየነው ደግሞ ብልጽግናን ይዞ ስልጣኑን ካስቀጠለ ይበልጥ ህወሓትን ይዞ ስልጣኑን ያስቀጠለ በፌደራልም በክልል ህጋዊ ነው አትሊስት ሚኒመም ምርጫ አጭበርብሮ ምናምን መጥቷል ሚል ይኖራል ኢህአዴግ ራሱ የመጣበት መንገድ ነው ጠቅላይ ሚኒስትሩን በተጨበረበረ ነው አይመጡት ወደዛ ከን ያ ማለት ይቻላል አሁን ባለው ሚኒመም በሆነው ግን አትሊስት ኢህአዴግ በምርጫ ቦርድ የተመዘገበ ህጋዊ ፓርቲ ነው ብልጽግና ግን በምርጫ ቦርድ የተመዘገበበት ሂደት እንኳን ራሱ ህገወጥ ነው ስለዚህ ይህ በሆነበት በዚች ሌቨል እንኳን ብናያት ህወሓት ላይ ያለ ሰው የተወዳደረበት ፕሮግራም ለ5 ዓመት አሸንፍ ያለው ምርጫው እንከን ነበረው አልነበረውም እሱ ሌላ ቶፒክ ነው ጠቅላይ ሚኒስቴሩም አገሪቷ እየመሩ ነው በዛ መጥተው ማለት ነው በዛ ምርጫ ነው የመጡት በዛ ምርጫ ነው ፓርላማ የገቡት የፓርላማ ሜምበር ስለሆኑ ነው ጠቅላይ ሚኒስቴር የሆኑት የኢህአዴግ ሊቀመንበር ሆነው ሲመረጡ የፓርላማ ሜምበር ባይሆኑ ጠቅላይ ሚኒስቴር አይሆኑም ነበር ስለዚህ በዛ ሂደት ነው የመጡት ነገር ግን በዛ ሂደት እንኳን ስናየው ጠቅላይ ሚኒስቴሩ ብልጽግናን ይዘው ጠቅላይ ሚኒስቴር መሆን አይችሉም ወይዘሮ ፈትለወርቅ ህወሓትን ይዘው በተወዳደሩበት ፕሮግራም የኢህአዴግ አካል ሆነው በሚኒስቴርነት መቀጠል ይችሉ ነበር ህጋዊ ናቸው ህገወጦቹ የብልጽግና ሰዎች ናቸው ራሳቸውን ብልጽግና ብለው ጠርተው ፓርቲ ህገወጥ ፓርቲ መስርተው ስልጣንን እየተቀራመቱ ያሉ ሰዎች ናቸው ከብልጽግና ከኢህአዴግም ከምንም ውጭ የሆነ አካል ስልጣን እየሰጡ ያሉ አካላት ናቸው ስለዚህ በዚህ ብናየው ጥሩ ነው እንጂ የወይዘሮ ፈትለወርቅ የተነሱበት ምክንያት አላስቀመጡም ይሄ አንድ አጠቃላይ ግን እማየው ይሄ ትግራይ ላይ ጥቃት የለም የሚል አቅጣጫ ለመስጠት ታስቦ ከሆነ የዛሬው ንግግር የተደረገው በጣም ስህተት ነው የትግራይን ህዝብ መናቅ ነው የትግራይን ህዝብ እንዲጠላ ብናደርግና ብንገፋው ምን እንጠቀማለን ያለ ጠቅላይ ሚኒስቴር ነው ይሄ ጠቅላይ ሚኒስቴር ሚዲያዎች የምታደርጉት ነገር አሳሳቢ ነው በትግራይ ላይ የተሳሳታችሁ ናችሁ አዚፍ ሚዲያዎቹ በሌላ ኮንትሮል እንደሚደረጉና ትዕዛዝ እንደሚሰጣቸው ገለልተኛ ሆኖ ጠቅላይ ሚኒስቴሩ
የትግራይን ህዝብ ብንገፋውና በሚዲያ ብናጥላላው ምን እንጠቀማለን ብለዋል። the last 2 years የትግራይ ህዝብ ላይ የተፈጸመው ተግባር እጅግ አስነዋሪ ነው። ይህ ሁኔታ ባለበት ሁኔታ አሁን ዛሬ ትግራይ በ2-3 ኬዞች ትግራይ ምንም የትግራይን የማጥቃት ፍላጎት የለንም ብሎ ለማሳመን መሞከር ስህተት ነው። እስር ቤቶቹ አፍ አውጥተው ይናገራሉ። ቅድም ኤግዛምፕል አቀርባለሁ የባይቶና አመራሮች የሰጡት መግለጫ በዚህ አጋጣሚ እጅግ ላመሰግናቸውና ላከብራቸው ፈልጋለሁ ላደረጉት እንትን ማለት ነው። በትግራይ ህዝብ ዙሪያ በትግራይ ህዝብ ህልውናና ጥቅም ደህንነት ዙሪያ የሚሰራ የተቃዋሚም ይሁን የምንም ይሁን ሊከበር ሊደነቅ ይገባል፣ በተለይ በዚህ ፈታኝ ወቅት ማለት ነው። ስለዚህ ይሄንን ግምት ውስጥ ስናስገባ ትግራይ ውስጥ እየተፈጸመ ያለው ትግራይ ህዝብ ላይ በኢትዮጵያ ውስጥ እየተፈጸመ ያለው በደል መቁጠሪያ የለውም። ስለዚህ ጠቅላይ ሚኒስትሩ በእነዚህ 2-3 ጉዳዮች ላይ እንዲህ አትበሉን ብለው ትግራይ የማጥቃት ፍላጎት የለንም ቢሉ ማንም ሊያምናቸው አይቀበልም። መሬት ላይ ያለው እውነታ ያንን ስለማይገልጽ ወደ 1500 በላይ የትግራይ ተወላጆች በእስር ላይ ነው ያሉት። የህግ ሂደታቸው እንኳን ራሱ በጣም አሳፋሪ ነው። ኢትዮጵያ ማለት እኮ ባለፈው አንድ ፊልም አይቼ ነበር፣ የቆየ ነው፣ based on true story just mercy የሚል ማለት ነው። የጥቁሮች ነው እና አንድ ጥቁር ከሃርቫርድ ሎው ስኩል ተመርቆ ነፃ ለጥቁሮች ነፃ ታሰሩ በተለይ ሞት የተፈረደባቸው ለማገልገል ወደ አለባማ ነው ሄደው። አለባማ ማለት ደግሞ በጣም የከፋ የጥቁሮች መገለል የሚፈጸምበት በተለይ በቀደመው ዘመን ማለት ነው። አስቸጋሪ ጥቁር ሆነህም ለመኖር ከባድ፣ ለጥቁሮች ጠበቃ መሆን ራሱ ህይወት አደጋ ውስጥ የሚከት ነው እና አንዳንዶቹ ትሪያል ራሱ አልቀረው ይሄ ሰውዬ እርዳታ የሚሰጣቸው ሎየሩ ማለት በቃ ጀስት ጥቁር ስለሆነ በቃ ፈጽሟታል ያ ወንጀል ተብሎ ተፈረደባቸው ሞት ማለት ነው። ወደ ኢትዮጵያ ስንመጣ ኢትዮጵያ ማለት አሁን ራይት ነው ምስክር ሆኖ የቀረበ ሰው ሲሰርቅ እንዲ ሲወስድ ምናምን አይታለው ሲባል ያው ትግሬ ነው ትግሬ ነው እንግዲህ ይሰርቃል ብዬ ነው እንትን ምለው ነው ያለው። የትግራይ ሰው ሆኖ ማይሰርቅ በዚህ ደረጃ ነው አገሪቷን የቀረጿት። በዚህ ደረጃ ነው ሚዲያው ህብረተሰቡን የበቀለው። በነገራችን ላይ አሁን ያልከው ፍርድ ቤት ላይ ያጋጠመ ኬዝ ነው። በእርግጠኝነት እንደዛ ያለ ሰው አለ። ለዛ ነው በዛ ደረጃ በክለውታል ህብረተሰቡን። ስለዚህ ሰውየው ይሄኮ ምንም ተአምር የማያስፈልገውም ነው፣ ምርምርም ጥናትም የማያስፈልገውም። ለመሰከር የመጣሁት ትግሬ ሰርቋል ተብያለሁ። አዎ ሰርቋል፣ ትግሬ ከሆነማ ይሰርቃል ብዬ ነው የመጣሁት ነው ያለው። ስለዚህ የዚች አይነት መሪ ከሚመሩ ኮሎኔል አቢይ ወርደው ተራ ላይፍ ቢኖሩ ይሻላቸው ነበር። በዛ ይከበሩ ነበር። እያንዳንዱ የትግራይ ህዝብ በታሪክም ያከብራቸው ነበር። ይህ እንዲህ እንዲባል የፈቀዱላት አገር የሚመሩ ሰው ናቸው። ስለዚህ በእንደዚህ አይነት ሁኔታ ሆነን አንድ መሪ ምናምን ላይ እኛ ትግራይ ማጥቃት ምናምን ቢባል ዝም ብሎ ጉንጭ ማልፋት ነው የሚሆነው። አሽሙር ደግሞ አበዙ አሉላ። ሰሞኑ ባለፈው ሳምንትም ዛሬም ህወሓትን በግልጽ ባይናገሩም የሴራ ምናምን የሴራ ፖለቲካ አራማጆች እያሉ ህወሓትን በአሽሙር ሲናገሩ ነበር። ባለፈው ሳምንትም ከደቡብ ተወካዮች ጋር ባደረጉት ንግግር እናንተ በጭልፊቶች ልባችሁ ተወስዷል፣ እነዚህ በሁለት ፓስፖርት የሚንቀሳቀሱ አገር ቤት መስራት ማይችሉ የእናንተ ልብ በቃ ተሰልቧል፣ እኛ ዓለም አቀፍና IMF እንደሚያግዙ እናንተ ብታግዙ ኖሮ ኢትዮጵያና በለጽጋት ነበር ሲሉ ተደምጧል። ይሄ አሽሙር እንዲሁ ዛሬም ሲቀጥል ነበር በፓርላማ ውሎ። ይሄ ምንድነው አሁን ደግሞ እንደገና ያገረሸባቸው? ይሄ ከምን ይመነጫል መሰለ? እንደ ሀገር መሪ ለሀገር የሚጠቅም ነገር አስቦ ጊዜውን ለዛ ብሎ የሚሰራ መሪ አለመኖሩ ያሳያል እንጂ ለእንደዚህ አይነት ነገሮች ጊዜ አይኖረውም። በተለይ ኢትዮጵያን እንደመሰለ አሁን በተለይ ባለችበት ሁኔታ የከፋ ሁኔታ ላይ ያለች ሀገር ለእንደዚህ አይነት ነገሮች ጊዜ የሚኖር አይመስለኝም። ሌክዠሪ ታይም ሲኖርህ እንኳን ራሱ ችግር ነው ማለት እንደ መሪ ስታስበው ኢቭን ሌክዠሪ ታይም ኖረው እንኳን ማታደርገው ነገር ነው እና ወደ እንደዚህ አይነት ያሽሙር እንትን የማድረግ የማጥላላት ምናምን መግባት ያለው የሀገሪቷ ውስብስብ ችግር በዛ ላይ የባሰ ችግር መጨመር ነው የሚሆነው። ምክንያቱም ኢንጌጅ ለማድረግ ዝግጁ የሆነ መሪ ከተለያዩ አካላት ጋር ለመስራት ጀስቸሩ የመጀመሪያ በጀስቸር ደረጃ መታየት ያለባቸው ነገሮች አሉ ነው። ለሌላው ክብር መስጠት፣ ለተቀናቃኝ ኃይል እየለፉ ላሉ ሰዎች ክብር መስጠት፣ ችግር አለ ብለው ችግሩ እንዲስተካከል እየጠየቁ ያሉ ሰዎችን ክብር ማሳየት ከዛ ነው የሚጀምረው። የሀገሪቱን ችግር ለመፍታትና ዕውቀትህና አቅምህ ጊዜህን ጉልበትህ ሁሉ ሰጥተህ የሀገሪቷን ከፈታኝ ሁኔታ ለማውጣት ጥረት የምታደርግ መሪ ከሆንክ
ከዛ ነው የሚጀምረው ለሚነሱ ነገሮች ለሚሰሩ ስራዎች ክብር በመስጠት ነው ተክል ቢተክሉልን ይሻል ነበር ይሄንን ህዝብ በየቦታው ያሰለፉ ሰልፍ ያወጡ እንትን ያሉ እንትን ከሚሉ ዛፍ ቢተክሉልን ይሻል ነበር የሚል ነገር እንዴ ፖለቲከኛ ታዲያ እንዴት አድርጎ ነው እንዴ ህዝብን የሚያወያየው ካልሰበሰበ ሰልፍ አውጥቶ ፕሮግራሙን ካላስተዋወቀ እንዴ እዚህኮ የፖለቲካ መሪዎች ከስቴት ስቴት እየዞሩ እንትን ያሉ ነው በርኒ ሳንደርስ ዛፍ መትከል አቅቶት ነው እንዴ ከህዝብ መዋጮው ኦን አቨሬጅ 20 ምናምን ዶላር ኮሌክት ያረገ ካምፔኑን ፈንድ ያረገ የፖሊሲዎቹን ፕሮግራሞቹን ያስተዋወቀ ያለው ዛፍ መትከል አቅቶት ነው በጣም ሲምፕል የሆነ ስራ ነው እሱ ዛፍ የሚተክል ኢትዮጵያ ውስጥ ጠፍቶ ነው አልጠፋም ያንን ስራ የሚሰሩ ሰዎች አሉ ግን ምንድነው ጠቅላይ ሚኒስትሩ እየተበሳጩ ያሉ ይመስለኛል ከጊዜ ወደ ጊዜ እየተደረገ ያለ የፖለቲካ እንቅስቃሴ የሚቃወማቸውም ኃይል አለ ህዝቡን አደራጅቶ ለመንቀሳቀስና አጠቃላይ ግብአተ መሬታቸውን ለመፈጸም እየተንቀሳቀሰ ያለ ኃይል አለ በዛ ብስጭት ውስጥ ገብተዋል ስለዚህ እነዚህን ሰዎች ሁሉ ጊዜ ጨልፊት ጩልሌ ምናምን ስማስም እየሰጡ በአሽሙር እንትን ይያሉ ህወሓትንም አሽሙር እንትን የሚሉበት ነገር ይገባኛል በጣም ብስጭት አለባቸው ይሄ በሆነበት ሁኔታ ደግሞ የሀገሪቷን ችግር ሊፈቱ አይችሉም አማራጭ መፍትሄ ሐሳቦች ሊያመጡ አይችሉም ከሚከራከሯቸውና የሚፎካከሯቸው ኃይሎች ኢንጌጅ ለማድረግ ዝግጁ አይደሉም አደገኛ ሰው ናቸው ማለት ነው ይህ በሆነበት ሁኔታ የሀገሪቱን ችግር ውስብስብ ነው እንደ የባሰ ውስብስብ እንዲሆን ነው የሚያደርጉት ስለዚህ ኃላፊነታቸውን ቢለቁ ይሻላቸዋል ባይ ነኝ ከባሽሙር ጊዜያቸውን ከሚፈጁ በጣም ጥሩ አሉላ ካለን ጊዜ አንፃር እዚህ እናብቃና ሌላ ጊዜ ደግሞ በሰፊው እንገናኛለን ተመልካቾቻችን በተለያዩ የኢትዮጵያ ወቅታዊ ሁኔታዎች ዙሪያ ያደረግነው ውይይት ይህን ይመስላል ስለተከታተላችሁን በጣም አመሰግናለሁ በሌላ ጊዜ በሌላ ርዕስ እንገናኛለን እስከዛው ተናቆዩ